ሁለተኛ ሳሙኤል መጽሐፍ ላይ እንሄድና ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ላይ እናወጣለን። መጽሐፍ ቅዱሳችሁን የምትጠቀሙ ገጹ 251 ገጽ ላይ ነው የምናገርበት ሐሳብ። ከዚህ በፊት ጀምሬ አንድ ወቅት ላይ ጀምሬው የነበረ ከሁለት ወር በፊት አካባቢ ይመስለኛል ትንሽ ሃይላይት አድርጌ ሰጥቼ ነበር። ግን ለዚህ ወቅት በጣም ውስጤ እየከበደ ያለ እግዚአብሔርን እንድንፈልግበት እግዚአብሔር አቅጣጫ ሰጥቶናል ብዬ የማስበውን ሐሳብ ነው ማካፈላችሁ እና ርዕሱ ጽዮንን መያዝ የሚል ይሆናል። ጽዮንን መያዝ ወይም ደግሞ የጽዮን ተራራን መያዝ። ስለዚህ ስለምናወራቸው ነገሮች በደንብ የተብራራ መረዳት የተብራራ እውቀት ሊኖረን ይገባል። ሁላችንም ምን እያልን ነው፣ እግዚአብሔርስ ምን ሊለን እየፈለገ ነው የሚለውን ነገር ሰምተን በዛ ነገር ላይ አብረን እንድንሄድ ስለሚገባ ቀስ እያልኩኝ ለማስረዳትና ሐሳቦች ለማስጨበጥ እሞክራለሁ። ዛሬ ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ እስከ ቁጥር 10 ድረስ ያለውን ሐሳብ ምናልባት ትንሽ ወረድ ልንል እንችል ይሆናል። እናነበዋለን። የእስራኤልም ነገድ ሁሉ ወደ ኬብሮን ወደ ዳዊት መጥተው እነሆ እኛ የአጥንትህ ፍላጭ የሥጋህ ቁራጭ ነን። አስቀድሞ ሳኦል በእኛ ላይ ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርህ። እግዚአብሔርም አንተ ሕዝቤን እስራኤልን ትጠብቃለህ፣ በእስራኤልም ላይ አለቃ ትሆናለህ ብሎህ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ዳዊትን ወደ ንጉሡ ወደ ኬብሮን መጡ። ንጉሡ ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከእነርሱ ጋር አደረገ። በእስራኤልም ንጉሥ ይሆን ዘንድ ዳዊትን ቀቡት። ዳዊትም መንገሥ በጀመረ ጊዜ የ30 ዓመት ልጅ ነበር። 40 ዓመትም ነገሠ። በኬብሮን በይሁዳ ላይ 7 ዓመት ከ6 ወር ነገሠ። በኢየሩሳሌምም በእስራኤል ሁሉና በይሁዳ ላይ 33 ዓመት ነገሠ። ቁጥር 6 ንጉሡና ሰዎቹም ከኢያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ። እነርሱም ዳዊትን ወደዚህ ሊገባ አይችልም ብለው አስበው ነበርና ዳዊትን ዕውሮችንና አንካሳዎችን ካላወጣህ በቀር ወደዚህ ምን አትልም አትገባም አሉት። ነገር ግን ዳዊት አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። በዚያም ቀን ዳዊት ኢያቡሳውያንን የሚመታ በውሃውም መሄጃው ይውጣ፣ የዳዊትንም ነፍስ የምትጠላቸውን ዕውሮችንና አንካሶችን ያውጣ አለ። ስለዚህ በምሳሌ ዕውርና አንካሳ ወደ ቤት አይግቡ ተባለ። ዳዊትም በአምባይቱ ውስጥ ተቀመጠ፣ የዳዊትም ከተማ ብሎ ጠራት። ዳዊትም ዙሪያዋን ከሚሎ ጀምሮ ወደ ውስጥ ቀጠራት። ዳዊትም እየበረታ ሄደ፣ የሰራዊት አምላክ እግዚአብሔርም ከእርሱ ጋር ነበር። ቁጥር 11 የጢሮስም ንጉሥ ኪራም ወደ ዳዊት መልእክተኞችን የዝግባ እንጨትንም አናጢዎችንም ጠራቢዎችንም ላከ። ለዳዊትም ቤት ሰሩለት። ዳዊትም እግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳጸናው ስለ ሕዝቡ ስለ እስራኤል መንግሥቱን ከፍ እንዳደረገ አወቀ። የምንነጋገርበት ሐሳብ የተገኘው እዚህ ክፍል ላይ ነው። ይሄ የመጽሐፍ ቅዱስ ሐሳብ በአንድ ወቅት ላይ በነ ዳዊት ዘመን የተደረገ ክስተት ግን ከነ ዳዊት ዘመን በተጀመረ መንፈሳዊ ትርጉም ባለው ሁኔታ እግዚአብሔር የመረጠው አንድ የሆነን ስፍራና ቦታ
ዳዊት መጥቶ በእግዚአብሔር መንፈስ ምሪት የእግዚአብሔር ቅባት በእርሱ ላይ ከተቀመጠ በኋላ ያንን ቦታ ለእግዚአብሔርና ለመንግስቱ ለእግዚአብሔር ፕሮግራም ሊቀድሰው የእግዚአብሔር መንግስት ስርዓት በምድር ላይ እንዲቀጥል ለማድረግ ያንን ስፍራ በውጊያ የያዘበት ታሪካዊ ክስተትን የዘገበልን ክፍል ነው። ዳዊት ጽዮንን ያዛት የሚለውን ሐሳብ ስናነብ ዳዊት ጽዮንን ከያዛት በኋላ ስሟን ጽዮን ኢየሩሳሌም የዳዊት ከተማ ብሎ ጠራት ይላል። ከዛ በፊት ግን የነበራት ስም ኢያቢስ የሚል ስም ነበር። ምክንያቱም ከዛ በፊት ያንን ቦታ ይዘውት የነበሩ ኢያቡሳውያን የሚባሉ ህዝቦች ነበሩ። ስለዚህ ዳዊት ልክ እስራኤላውያን በሳኦልም ዘመን ጀምሮ እስራኤልን ታወጣና ታገባ የነበርከው አንተ ነህ፣ እግዚአብሔርም በትንቢት ትገዛለህ ያለው አንተን ነው፣ የእግዚአብሔር ፕሮግራም ያለው አንተ ጋር ነው። ስለዚህ አሁን አንተ መጥተህ ልትነግስብን ይገባል፣ የእግዚአብሔርን ፕሮግራም መንግስቱን ልትመራው ይገባል ብለው ሲቀቡት የመጀመሪያ ነገር ያደረገው ዳዊት ጽዮንን መያዝ ነው። በመንፈስ ዳዊት ምን ቢረዳ ነው ጽዮንን የያዘው? ጽዮንስ ምን መንፈሳዊ ትርጉም ቢኖራት ነው? ከቦታነት ባለፈ ከስፍራነት ባለፈ ዳዊት ወሳኝ የሆነ ቦታ አድርጎ የያዛት። ስለዚህ አንዳንድ ነገሮችን መጀመሪያ ልንፈታ ይገባናል። ወደኛ ህይወት ወደዚህኛው ትንቢታዊ አፕሊኬሽን ትግበራ ከመምጣታችን በፊት እያወራን ያለነው ነገር ከኛ ጋር የሚገናኝበትን መጽሐፍ ቅዱሳዊ መሰረት መያዝ ስላለብን እሱን እናነሳለን። በመጀመሪያ ጽዮን ማን ነበረች? ማን ናት የሚለውን መፍታት አለብን። ጽዮን ስሟ ጽዮን ከመሆኑ በፊት ኢየሩሳሌም ተብሎ ከመጠራቱ በፊት ስሟ የዳዊት ከተማ ተብሎ ከመታወቁ በፊት ከዛ ደግሞ ኢየሱስ የንጉሱ ከተማ ከማለቱ በፊት ማን ነበረች? ለምንድነው ዳዊትስ እቺን ከተማ የመጀመሪያ ታርጌት አድርጎ ከሌሎቹ ቦታዎች እሷን ለመያዝ የወሰነው የፈለገው? ስለዚህ አንዳንድ ነገሮችን እንድንመለከት ስለምፈልግ በመጀመሪያ መጽሐፍ ቅዱስ የሚናገረው ነገር አለና ዳዊት ሰዎቹን ይዞ የቀቡትን ሰዎችና ሰራዊት ይዞ ቁጥር 6 ላይ ሲሄድ እንደዚህ የሚል ቃል አለ። ንጉሱና ሰዎቹም በአገሩ ውስጥ ከተቀመጡት ከኢያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ ይላል። ስለዚህ የመጀመሪያው ነገር ዳዊት እነማንን ማውጣት ነው ያለበት? ኢያቡሳውያንን። ስለዚህ ኢያቡሳውያን እነማ ቢሆኑ ነው ዳዊት ሊያወጣቸው የሄደው? ኢያቡሳውያንስ ለምንድን ነው ኢየሩሳሌም ላይ የከረሙት? ወይም ጽዮንን ለምን ይዘዋት ቆዩ የሚለውን ነገር መፍታት አለብን። ስለዚህ እንድናስብ የምፈልገው ነገር አለ። መጀመሪያ ኢያቡሳውያንን እናገኛቸው። ኢያቡሳውያንን ስናገኛቸው የዳዊት አካሄድ ምን እንደሆነ ትንቢታዊውም ነገር ከኛ ጋር ምን እንደሚያያዝ ልናገኘው እንችላለን። ለመጀመሪያ ጊዜ ኢያቡሳውያንን በመጽሐፍ ቅዱስ ላይ የምናገኛቸው በኦሪት ዘፍጥረት ምዕራፍ 10 ላይ ነው። ለመጀመሪያ ጊዜ መጽሐፍ ቅዱስ ላይ ተጽፎ የምናገኛቸው በኦሪት ዘፍጥረት መጽሐፍ ምዕራፍ 10 ላይ። ኢያቡስ የሚለው ቃል ትርጉሙ ወይም ኢያቡሳውያን የምንለው ጄበስ የምንለው ትርጉሙ በዕብራይስጥ ትርጉሙ መሬትን ረግጦ የሚይዝ ስፍራን ተቆጣጥሮ የሚይዝ ማለት ነው። ትርጉሙ መሬትን የተመረጠን መሬት አውድማን ምርታማ ቦታን
ረግጦ የሚይዝ ርስትን ቀድሞ የሚይዝ ማለት ነው። ስለዚህ ኢያቡሳውያን ገና ሲጀመር ስም ሲሰጠው ኢያቡስ የተባለው ሰው ይሄንን ነገድ የጀመረው ስም ሲሰጠው እላዩ ላይ ያለው ትንቢት መሬትን ምን የሚል ነው? የሚይዝ፣ ስፍራን የሚይዝ፣ ከፍ ያለም ቦታ የሚይዝ፣ ምርታማ ቦታን የሚይዝ የሚል ትርጉም ነው ያለው። ምዕራፍ 10 ኦሪት ዘፍጥረት መጽሐፍ ምዕራፍ 10 ቁጥር 16 ላይ ሄደን መጽሐፍ ቅዱስን የምናነብ ይሆናል። ማየት የምፈልገው በመጀመሪያ ኢያቡሳውያን ምን አይነት ልዩ ማህበረሰቦች ቢሆኑ ነው ዳዊት ታርጌት ያደረጋቸው? ከዛ ደግሞ ምን አይነት ማህበረሰብስ ቢሆኑ ነው ዳዊት እስኪመጣ ድረስ በእስራኤል ርስት ላይ ውዱን ቦታ ውዱን ሪል ስቴት ይዘው የቆዩት? ውዱን ቦታ ውዱን ሪል ስቴት ነው ይዘው የቆዩት። ስለዚህ የምናገረው ነገር በጣም ኃይለኛ ፕሮፌቲክ የሆነ መልእክት አለው። ፐርሰናሊ፣ ኮርፖሬትሊ፣ በግልም በጋራም በጣም የምንነካው ነገር አለ። ኦሪት ዘፍጥረት መጽሐፍ ምዕራፍ 10 ቁጥር 15 ላይ ከነዓንም የበኩር ልጁን ሲዶንን ኬጤያውያንንም ኢያቡሳውያንንም አሞራውያንንም ጌርጌሳውያንንም ኤዊያውያንንም አሩኬዎንንም ሲኒንንም አራዲዮንንም ሰማሪዮንንም አማቲንንም ወለደ። ከዚህም በኋላ የከነዓናውያን ነገድ ተበተኑ ይላል። እኔ በመደበኛው ትርጉም ነው ያነበብኩት። በነገድ ኢያቡሳውያን የማ ልጆች ናቸው? የከነዓን ልጆች ናቸው። ከነዓን ደግሞ የማ ልጅ ነው? ሄሎ ታስታውሳላችሁ? ኖህ ስንት ልጆች ነበሩት? 3። ማን ማን? ያፌት፣ ካምና ከዛ በኋላ ካም ማንን ወለደ? ከነዓንን ወለደ ይልና መጽሐፍ ቅዱስ ሲናገር ካምም የአባቱን እርቃን አየ ይለንና አባቱ ኖህ ከእንቅልፉ በነቃ ጊዜ ልጁ ያደረገበትን አወቀ ካለ በኋላ ሲረግመው የረገመው ማንን ነው? ከነዓን እርጉም ይሁን ብሎ ነው። ስለዚህ ከነዓን ከመጀመሪያ በኖህ ኮቨናንት ኪዳን ውስጥ ተቀናቃኝ ሆኖ የጀመረ ነገድ ነው። ስለዚህ ከነዓን ከእግዚአብሔር ፕሮግራም ከእግዚአብሔር መንግስት ፕሮሚስ ጋር ተቀናቃኝ ሆኖ ተቃዋሚ ሆኖ የተጀመረ በዲኤንኤ ውስጥ መርገም ያለበት አመጽ ያለበት ክፋት ያለበት ነገድ ነው። ከነዓን ደግሞ የወለዳቸውን ልጆቹን ሄዳችሁ ስትመለከቱ የተጠቀሱት ልጆች በሚገርም ሁኔታ የአብርሃምን ኪዳን የይስሐቅንና የያዕቆብን ኪዳን ርስት ቀድመው ከዘመናት በፊት ሄደው ምን ያሉ ናቸው? የያዙ ናቸው። ካልጠፋ ቦታ የማንን ርስት ነው የያዙት? የአብርሃምን። ለዚህ ነው እግዚአብሔር አብርሃምን ሲጠራው እንዲህ አለው፣ አሁን እኔ የማሳይህን ምድር ለአንተና ለዘርህ እሰጣለሁ አለውና የነማንን ሲለው የኢያቡሳውያንን፣ የፌሪዛውያንን፣ የአሞራውያንን፣ የኬጤያውያንን ብሎ የደረደራቸው ልጆች ሁሉ የማ ልጆች ናቸው? የከነዓን ልጆች ናቸው። ስለዚህ እነዚህ ነገዶች ተራ ነገዶች አይደሉም። የእግዚአብሔርን ፕሮሚስ አስቀድመው አይተው ሊያጨነግፉ የሚወጡ ነገዶች ናቸው። እያወራን ያለናቸው ነገሮች መንፈሳዊ ትርጉም አላቸው። በጣም በሚገርም ሁኔታ እግዚአብሔር ለአብርሃም ኪዳንን ሲገባለት እንዲህ ብሎ ነገረው። አንድ ጊዜ ወደዛ ልውሰዳችሁ፣ ምክንያቱም ኢያቡሳውያኖችን በደንብ አድርገን መፍታት ስላለብን
ወደ ዘፍጥረት መጽሐፍ ሂዱልኝና መጽሐፍ ቅዱሳችሁን ከኔ ጋር ብትገልጡ ደስ ይለኛል። ዘፍጥረት ወደ 17ኛው ምዕራፍ አካባቢ መሰለኝ የሚሄደው 15ኛው ምዕራፍ ላይ ሂዱልኝ። ገጽ 10 ላይ ደርሰን ከሆነ አብረን እንድናነብ የምፈልገው ክፍል አለ። ቁጥር 18ን እስቲ እናንብቡ። ቁጥር 18 ጀምሮ እስከ 21 1 2 3 በዚያም ቀን እግዚአብሔር ለአብራም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይችን ምድር ለዘርህ ሰጥቻለሁ። ቄናውያንን፣ ቄኔዛውያንን፣ ቀድሞናውያንን፣ ኬጢያውያንንም፣ ፌሪዛውያንንም፣ ራፋይንምንም፣ አሞራውያንንም፣ ከነዓናውያንንም፣ ጌርጌሳውያንንም፣ ኢያቡሳውያንንም። እነዚህ ነገዶች የአብርሃም ርስት ላይ ቀድመው የተቀመጡ ነገዶች ናቸው። ቀድመው ቦታውን የያዙ ነገዶች ናቸው። ስለዚህ እግዚአብሔር አስወጣቸዋለሁ ያለው ማንን ነው? እነዚህን ነገዶች ነው። ከዛ በኋላ ወደ ዘጸአት መጽሐፍ ሂዱልኝና አንድ ጊዜ አለፍ ብለን ከብዙ ዘመን ታሪክ ከ450 ዓመት በኋላ እግዚአብሔር ሙሴን ባገኘው ጊዜ ምዕራፍ 3 ላይ ከቁጥር 7 ጀምሮ ያለውን ክፍል እናነባለን። እሱም ላይ ደርሳችሁ ከሆነ ገጽ 45 ነው። 1 2 3 እግዚአብሔርም አለ በግብፅ ያለውን የሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብፃውያን እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊይቱና ወደ መልካሚቱ አገር ወደ ከነዓናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኤዊያውያን፣ ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረድኩ። አሁንም ተመልከቱ፣ ለሙሴ ከ450 ዓመት በኋላ እነዚህ ነገዶች ላባረር ነው አለ። አሁን ተመልከቱ፣ በአብርሃም ጊዜ ነበሩ፣ ከአብርሃም ዘመን በፊት ነበሩ፣ ከኖህ ዘመን ጀምሮ የነበሩ ናቸው። ከዛ በኋላ ደግሞ ከአብርሃም በኋላ 450 ዓመት በኋላ ምን አሉ? የተመሸገ ከተማ፣ ጠንካራ ማህበረሰብ፣ ስፍራውን የማይለቁ ናቸው። የያዙት መሬት ደግሞ ራሱ እግዚአብሔር ሲጠራት መልካሚቱ መሬት ብሏታል። ማርና ወተት የምታፈልቀው መሬት ብሏታል። ምድሪቱን መርጠው ነው የያዙት። የማንን ርስት? የአብርሃምን። ቀድመው ነው የያዙት፣ የኪዳን እጅ የሚገለጥባትን። አብርሃምን መቅደማቸው ግን አይደለም፣ እንደ እውነቱ ከሆነ ክርስቶስን መቅደማቸው ነው። ሄሎ፣ የክርስቶስን ርስት፣ የክርስቶስን መገለጫ፣ የክርስቶስ ኢየሱስ መንግስትን መጀመሪያ ነው ቀድሞ መያዝ የፈለጉት። በጣም ብዙ ሚስጥር አለው። ዛሬ ብዙ አልናገርም፣ ግን ወደፊት ጊዜ ሲፈቅድልን በተለይ ባይብል ስኩል ስንጀምር እነዚህ እውነቶችን እየገለጠን እንሄዳለን። ግን አሁን ተመልከቱ፣ ወጥቼ አባረራቸዋለሁ ያለው እግዚአብሔር እነዚህን ነው። ምን ማለት ነው? ምን ማለት ነው? እነዚህ ነገዶች ብቻቸውን አይደለም እዛ ያሉት፣ ብቻቸውን አይደለም። እግዚአብሔር ወጥቼ አባረራቸዋለሁ ካለ እነዚህ ነገዶች ሰዎች ብቻ ቢሆኑ ኖሮ ሰው ያባረራቸዋል። እግዚአብሔር አብሬያችሁ ወጥቼ አባረራለሁ ካለ እነዚህ ነገዶችን እዛ የሚያከርሙት ሰዎች ሳይሆኑ አለቆችና ስልጣናት፣ መንፈሳዊ ኃይላት አሉ። ስለዚህ ዝም ብለው የሚቀመጡ አይደሉም። በኃይል የሚያስተዳድሩበት አቅም አላቸው። በነገራችን ላይ እዚህ ቤት መጽሐፍ ቅዱስን የምናነብበት አነባበብ ፍጥረታዊ አይደለም፣ መንፈሳዊ ነው። ምንም የምናደርጋቸው ነገሮች ከመንፈስ ዓለም እንጂ የሚጀምሩት ከፍጥረታዊ ዓለም አይጀምርም። እግዚአብሔር ለምሳሌ ሙሴን እንዲህ አለው፣ የሕዝቤን ጩኸት ሰምቻለሁ፣ ከፈርዖን እጅ ታወጣቸዋለህ አለና ከዛ እንዲህ የሚል ቃል አለ፣ እዚሁ ምዕራፍ ላይ ታገኙታላችሁ። በፈርዖንና በግብፅ ምኖች ላይ
አማልክት ላይ ምን እላለሁ ነው ያለው። ፈርዖን እስራኤልን 450 ዓመት መግዛት አይችልም። ፈርዖን እስራኤልን 450 ዓመት ባሪያ አድርጎ የገዛበት መንገዱ ፈርዖን የሚያስተዳድረው የግብፅ ክልል ላይ ያሉ አማልክቶች የህዝቡን አቅም የሚበዘብዙ አማልክቶች አሉ፣ አይታዩም። 10 መቅሰፍቶች የመጡት ማንን ለመቅጣት ነው? አማልክቶችን ለመቅጣት ነው። ፈርዖን ማለት ስጋ ለባሽ ነው። እግዚአብሔር ከፈርዖን ጋር የሚታገል አምላክ አይደለም። መንፈሳዊ ዓለምን ነው እግዚአብሔር ሁል ጊዜ የሚቀጣው። ሄሎ። ስለዚህ ምንም ነገር ምድር ላይ የምታዩት ነገር ሁሉ የመንፈሳዊ ዓለም ምንድን ነው? ነጸብራቅ ነው፣ ውጤት ነው። ሀገራችን ወደ ክፋት ከወረደች ወደ ክፋት የወረደችው መሪዎቿ ወደ ክፋት ስላወረዷት ሳይሆን መንፈሳዊ ዓለም ላይ ያሉ የአመጽ ሰራተኞች ክፋትን ስላመጡ ነው። ሀገራችን ወደ ላይ መነሳት ከጀመረች እግዚአብሔር ወደ ታች እንድትወርድ የሚያደርጓትን አማልክቶች መቅጣት ስለጀመረ ነው። ስለዚህ የትኛውም የማህበረሰብ ጉዳይ፣ የመሬት ጉዳይ፣ የምድር ጉዳይ ተፈጥሯዊ አይደለም። ከላይ ከማይታየው ከመንፈስ ዓለም ያለ ጉዳይ አለ። የእናንተም ጉዳይ፣ የስራችሁ ጉዳይ፣ የቤታችሁ ጉዳይ፣ የቢዝነሳችሁ ጉዳይ፣ የመስሪያ ቤታችሁ ጉዳይ፣ የትምህርታችሁ ጉዳይ የሚጀምረው ከምድር አይደለም፣ ከመንፈስ ዓለም ነው። መንፈሳዊውን ዓለም መቆጣጠር ያልቻለ፣ ጽዮንን መያዝ ያልቻለ ምድራዊውን አይገዛም። ደግሜ የምነግራችሁ በጽዮን ላይ ማሸነፍ ያልቻለ፣ ጽዮንን ያልወሰደ ምድር ላይ መንገስ አይችልም። ቢዝነስ ላይ መንገስ አይችልም። ፍጥረታዊ የሆነ ስራ ላይ ውጤታማ መሆን አይችልም። ፍጥረታዊ በሆነው ዓለም ላይ ውጤታዊ ለመሆን መንፈሳዊው ዓለም ላይ አሸናፊ መሆን ይጠይቃል። ስለዚህ አሁን እነዚህ ሰዎች ዝም ብለው ተራ ሰዎች እንዳልሆኑ ላሳያችሁ። እግዚአብሔር ራሱ ተራ አይደሉም ብሎናል። ተራ አይደሉም፣ ዝም ብለው የሚሸነፉ አይደሉም። እኔን ይጠይቃል፣ በፊቴ የሚወጣ መልአክን ይጠይቃል። ክብር ለእግዚአብሔር ይሁን። ተራ ግን አይደሉም፣ አቅልለ እንዳታያቸው ብሎታል ለሙሴ። ስለዚህ እነዚህ ሰዎች፣ እነዚህ ማህበረሰቦች ብዙ ናቸው፣ በብዛት 7 ናቸው። ከነሱ መካከል ግን የኔና የናንተ የዛሬው ርዕሳችን እነማን ናቸው? ኢያቡሳውያን ናቸው። ኢያቡሳውያን ደግሞ የተመረጠውን ቦታ ይዘው ምን የሚሉ ናቸው አልኳቸው? የሚቆዩ። የተመረጠውን ቦታ ይዘው የሚቆዩ ናቸው። ምን አይነት ቦታ እንደያዙ ላሳያችሁ። ዝም ብሎ ኢየሩሳሌም ወይም ደግሞ ጽዮን ወይም ዳዊት በኋላ የዳዊት ከተማ ያላትን አገር አይደለም ይዘው የቆዩት። የሚገርሙ ናቸው። በነገራችን ላይ ኢያሱ መጽሐፍ ምዕራፍ 16 ላይ አንድ ጊዜ ልውሰዳችሁና ማሳያችሁ ነገር አለ። ኢያሱ መጽሐፍ ምዕራፍ 15 ቁጥር 63 ላይ ኢያሱ ህዝቡን ወደ ተስፋይቱ ምድር አስገብቶ እነዚህን 7 ነገዶች በጦርነት እያሸነፈ ካባረራቸው በኋላ ስለ ኢያቡሳውያን የተነገረው ንግግር ግን የተለየ ነው። ምዕራፉ በአጠቃላይ ምዕራፍ 15 ኢያሱ እግዚአብሔር እንዳዘዘው ለእስራኤል ልጆች በውጊያ የተስፋይቱን ምድር አወረሳቸው፣ እንዲያረገ ለነገዶች አከፋፈለ ይልና ቁጥር 63 ላይ ግን ስትመጡ በኢየሩሳሌም የተቀመጡትን ኢያቡሳውያንን ግን የይሁዳ ልጆች ሊያሳድዷቸው አልተቻላቸውም። ኢያቡሳውያንም እስከ ዛሬ በይሁዳ ልጆች መካከል ምን ብለዋል? አስቡ። ኢያሪኮን በእግዚአብሔር ምሪት 7 ጊዜ ዞሮ በቀንደ መለከት የገረሰሰ ሰውዬ፣ እነ ጋይን እጁን አንስቶ ወደ ላይ ሲዘረጋ ለውጥ ያመጣ፣ ገባኦን ላይ ፀሐይ አቁሞ ህዝብን አሸነፈ ጦርነትን። ኢያሱ ኢያቡስ ጋር ሲመጣ አልቻለም። ኢያቡሳውያን የዳዊትን ቅባት የሚጠይቅ ማህበረሰቦች ናቸው። በኢያሱ ቅባት
አይሸነፉም። የንጉሥ ቅባት፣ የመንግስት ቅባት ይጠይቃል። የዳዊት ቅባት ደግሞ የኢያሱ አይነት ቅባት አይደለም። ኢያሱ የኤፍሬም ነገድ ሰው ነው። ኢያሱ ላይ ይሰራ የነበረው ቅባት ከኤፍሬም ነገድ የሆነ ቅባት ነው። ዳዊት ላይ ግን የሚሰራው ቅባት የይሁዳ ቅባት ነው። የይሁዳ ቅባት ደግሞ የራሱ የክርስቶስ ቅባት ነው። በደንብ እንድትሰሙኝ እፈልጋለሁ። መልእክቴን ልብ ብላችሁ ስሙ። ኢያቡሳውያንን ዩኒክ ያረጋቸው እንደ ሌሎቹ ከነዓናውያን፣ እንደ ሌሎቹ የሚወገዱ ህዝቦች በሆነ አይነት ቅባት የሚወገዱ አይደሉም። ዩኒክ የሆነ የመንግስት ቅባት ይጠይቃሉ። የመንግስት ነገር የገባው ህዝብ ብቻ ነው የሚያስለቅቃቸው። መንግስታዊ መረዳት ያለው ትውልድ ብቻ ነው ኢያቡሳውያንን ማስለቀቅ የሚችለው። በመንግስት ፕሮግራም ውስጥ የገባ ትውልድ ብቻ ነው ኢያቡሳውያንን ማሸነፍ የሚችለው። ስለዚህ ኢያሱ አላሸነፋቸውም፣ አልቻለውም። ዙሪያቸውን ሁሉ አሸንፎ እነሱ ጋር ሲመጣ አልቻላቸውም። ከፍ ያለ ቦታ ላይ ነው የመሸጉት። በነገራችን ላይ 12 ነገዶች በሙሴ የተላኩ ጊዜ ከ12ቱ ነገዶች መካከል ኢያሱ የኤፍሬምን ነገድ ወክሎ፣ ካሌብ ደግሞ የይሁዳን ነገድ ወክሎ ሲመጡ መጽሐፍ ቅዱስ ሲናገር ኢያሱና ካሌብ በመንፈሳቸው ከ10 ሰላዮች የተለየ ሪፖርት ይዘው መጡ ነው የሚል እና ኢያሱም ካሌብም ለእግዚአብሔር ሰው ለሙሴ እንችላለን፣ እንገባለን፣ እንወርሳለን አሉ። 10ሩ ደግሞ እንዲህ አሉ፣ ኤናቃውያን፣ ኢያቡሳውያን፣ ኬጢያውያን፣ ፌሪዛውያን፣ አሞራውያን እነዚህ የከነዓን ሰዎች እንዳንበጣ ምን ይሉናል? ይበሉናል ብለው። ሌላው ነገድ እንዳንበጣ እንደሚበላ ነው የሚያየው። የይሁዳ ነገድና የኤፍሬም ነገድ ግን አንበጣንን አይልም፣ እንገዛለን ነው የሚለው። ስለዚህ መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ከ40 ዓመት በኋላ ኢያሱና ካሌብ አዲሱን ትውልድ ይዘው ሊያወርሱ ሲገቡ ይላል መጽሐፍ ቅዱሳችሁን ለምታጠኑ፣ ካሌብ እንዲህ አለ ይላል። ኢያሱ ጋር መጣና እኔና አንተ ወጣቶች ሆነን ጎልማሳ በነበርንበት በ40 ዓመታችን ላይ እግዚአብሔር በሙሴ በኩል ልኮን ምድሪቱን ስንሰልል የኔን ርስት በመንፈስ አይቼ ይሄ የኔ ነው ብያለሁ አለው። አሁን 85 ዓመቴ ነው፣ ግን ቢሆንም ጉልበታም ነኝ፣ እገባለሁ። የተመሸጉ ከተማዎች አሏቸው፣ ራሳቸውን አጠንክረው ነው የጠበቁን፣ ግን እኔ ገብቼ ምን እላቸዋለሁ? አሳድዳቸዋለሁ፣ እግዚአብሔር ከኔ ጋር ነው አለና የይሁዳን ነገድ ክልል ለማስለቀቅ ወጣ። የመጀመሪያ ያስለቀቀው ቦታ ስሙ ኬብሮን ይባላል። ዳዊት 7 ዓመት የነገሰበት። ዝም ብሎ መጽሐፍ ቅዱስ የሚጻፍ ታሪክ አይደለም። ፕሮፌቲክ ሲግኒፊካንስ ያለው ቅባትን እግዚአብሔር እንዴት እንደሚጠቀም ካሌብ ኬብሮንን ሲያስለቅቅ እግዚአብሔር የሚመለከተው ነገር አለ። ምክንያቱም ከሆነ ጊዜ በኋላ ዳዊት የሚባል ልጅ ይወለዳል። ዳዊት የተባለው ልጅ ደግሞ እግዚአብሔርን በፍጹም ልቡ በፍጹም ነፍሱ የሚወድ ልቡን ደስ የሚያሰኝ ልጅ ነው። ዳዊት የተባለው ደግሞ ሰው በሱ በኩል ኢየሱስን ያመጣል። ስለዚህ ከሩቅ እግዚአብሔር አስቀድሞ አይቶ ኢየሱስ ክርስቶስ ኪንግደሙን የሚሰራበት፣ መንግስቱን የሚያጸናበት፣ መንግስቱን ወደ ምድር የሚያመጣበትን የመንግስቱን ጎዳና መጥረግ ሲጀምር አጋንንትም ዲያብሎስም ሰይጣንና ጭፍሮቹም አስቀድመው አይተው ቀድመን እንያዘው አሉ። ስለዚህ የማንን ቦታ ነው ቀድመው የያዙት? የክርስቶስ ኢየሱስን የመንግስት ቦታ። ከነሱ መካከል ኢያቡሳውያን ዋናውን ቦታ ነው የያዙት። ዋናውን ቦታ እንዳልኳችሁ ግን የሚጠብቀው ቅባት አለ። የኢያሱ ቅባት ማስለቀቅ አይችልም። ስለዚህ የዳዊት ቅባት መምጣት አለበት። የኢያሱ ቅባት የኤፍሬም ቅባት ነው፣ ነገዶችን የሚረዳ ቅባት ነው። የዳዊት ቅባት ግን መንግስትን የሚሰራ ቅባት ነው። ልዩነት አለው። በኋላ እንነጋገርበታለን። በነገራችን ላይ በግል ሕይወታችሁ ላይ
ልትጠቀሙበት የምትችሉትን ነገር ነው የምነግራችሁ። ትግል የሌለው ህይወት የምትፈልጉ ከሆነ መንፈሳዊ መርሆችን መከታተል መጀመር አለባችሁ። አንድ የመጽሐፍ ቅዱስ ክፍል ላሳያችሁና ዜና መጽሐፍ ላይ ሂዱና አንደኛ ዜና መጽሐፍ ምዕራፍ 28 ላይ አውጡልኝ። ምዕራፍ 28 ቁጥር 1 አንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 1 346 ያው በቁጥርም ቢሆን በገጽም ቢሆን አውጡት ብዬ ነው። ቁጥር 1ን እስቲ እንዳንብበው አንድ ላይ ሁላችሁም 1 2 3 ዳዊትም የእስራኤልን አለቆች ሁሉ የነገዶቹን አለቆች ንጉሱን በክፍል የሚያገለግሉትን የጭፍሮቹን አለቆች ሻለቆቹንም የመቶ አለቆቹንም በንጉሱና በልጆቹ ሀብትና ግዛት ላይ የተሾሙትን ጃንደረቦችንም ጽኑዋንንም ኃያላንንም ሁሉ ወደ ኢየሩሳሌም ሰበሰበ። ከብዙ ዓመት በኋላ ከነገሰ በኋላ ሀብታም ከሆነ መንግስቱን ካጸና በኋላ ሰበሰበና ንጉሱም ዳዊት በእግሩ ቆሞ እንዲህ አለ፣ ወንድሞቼና ሕዝቤ ሆይ ስሙኝ። ለእግዚአብሔር ለቃል ኪዳኑ ታቦትና ለአምላካችን እግር ማረፊያ የእረፍት ቤት ለመስራት እኔ በልቤ ለስራም የሚያስፈልገውን እግዚአብሔር ግን የሰልፍ ሰው ነህና ደምም አፍስሰሃልና ለስሜ ቤት አትሰራም ብሎኛል። ነገር ግን የእስራኤል አምላክ እግዚአብሔር በእስራኤል ላይ የዘላለም ንጉሥ እሆን ዘንድ ከአባቴ ቤት ሁሉ መርጦኛል። ይሁዳንም ከይሁዳ ቤትም ይሁዳንም አለቃ ይሆን ዘንድ። አሁን ተመልከቱ፣ ምርጫ አለ። ነገድ ሁሉ የተወደደ ነው፣ የተመረጠ ግን ነገድ አለ። ሄሎ እስራኤል በሙሉ ለእግዚአብሔር የተወደደ ህዝብ ነው። ግን ደግሞ ከእስራኤል ደግሞ ከ12ቱ ነገዶች የተመረጠ ነገድ አለ። የማ ነገድ? የይሁዳ ነገድ። ምን እንዲሆን? ገዢ እንዲሆን። የይሁዳ ነገድ ገዢ ነገድ ነው። የመንግስት ነገድ ይባላል። አጠገባችሁ የእግዚአብሔር መንግስት ከተገለጠልህ ነገድህ ይሁዳ ነው በሉት። ደግማችሁ ንገሩት። የእግዚአብሔር መንግስት ከገባህ፣ ስለ መንግስቱ ማጥናት ከጀመርክ፣ መንግስት ትምጣ ብለህ መጸለይ ከጀመርክ፣ የመንግስቱ ነገር ፕራዮሪቲ ከሆነ የይሁዳ ነገድ ነህ። ምን ማለት ነው? ገዢነት ለይሁዳ ነው። መጽሐፍ ሲናገር ከይሁዳ ይላል እኮ አይደል? መጽሐፍ ሲናገር ይሁዳን ዳዊት ይሁዳን እግዚአብሔር ለምን መረጠው አለ? ለአለቅነት። ይህንን ክፍል አታጥፉት። የሆነ ነገር ልናገር ስለፈለኩ ነው። አታጥፉት ይህን ክፍል። አንድ ጊዜ በሆነ በመለያ በወረቀት ምናምን ያዙት ብቻ የሆነ አድርጉና በለዓም የተባለ አንድ ሰው እግዚአብሔር እስራኤልን ምን ሊል መጣ የሚለው ሊረግም መጣ። ዘሁልቁ መጽሐፍ ላይ አይደለ? ምዕራፍ 21 አካባቢ ሊረግመው መጣ እና ከዛ መጨረሻ ላይ ሊረግም መጥቶ ከከፍታ ቦታ አይደለም የሚለው ከምን ቦታ? ከከፍታ ቦታ። የሚገርመው ታውቃላችሁ አይደል? እርግማን ራሱ የሚሰራው ከየት ነው? ከከፍታ። ሄሎ በረከትስ የሚሰራው እስቲ ከፍ በልበሉት። እታች ከሆንክ እርግማን ይሰራብሃል፣ ከፍ ካልክ በረከት ይሰራብሃል። ብዙ ሰው በአስተሳሰቡ ታች ነው። ስለዚህ ምን ይሰራበታል? እርግማን። ብዙ ሰው በንግግሩ፣ በቋንቋው፣ በጨዋታው፣ በዝማሬው ታች ነው። ስለዚህ መርገም ይሰራበታል። ግን በቋንቋው፣ በአስተሳሰቡ፣ በዝማሬው ከፍ ያለ በረከትን የሚሰራበት አለው። ምክንያቱም በላይ በጽዮን ተራራ በረከት አለ። መጽሐፍ ሲናገር እግዚአብሔር በዛ በረከቱን አዟል ይላል። በኤርሞኒየም ጠል ይወርዳል። ከላይ ከጫፍ የሚወርድ በረከት አለ። ከፍ ካላችሁ በረከት አለ። በአስተሳሰብ ከፍ ካላችሁ፣ በክርስቶስ በተሰራላችሁ ስራ ራሳችሁን ከፍ ካረጋችሁ፣ በንግግራችሁ ከፍ ካላችሁ፣ በአዋጃችሁ ከፍ ካላችሁ፣ በጨዋታችሁ ከፍ ካላችሁ፣ በመዝሙራችሁ ከፍ ካላችሁ በረከት እንጂ እርግማን አይሰራባችሁ። እርግማን የሚሰራው እታች ለሆኑ ነው። እርግማን የሚሰራው ከተራራው ግርጌ ለሚርመሰመሱ ነው። ወደ ተራራው ጫፍ ለሚወጡ በረከት ታዳለ። ሄሎ መንፈሳዊ ስርዓት ነው የምነግራችሁ። ስለዚህ ሊረግም ፈለገና እስራኤልን መርገም ፈለገና ከፍ ያለ ቦታ መርጦ ይላል። ምክንያቱም እስራኤልን ወዴት ሊያይ? ወረታች ሊያይ። ያልገባው ነገር እግዚአብሔር ከፍ ያረገውን ሰው ማንም ከፍታ ዝቅ ሊያረገው አይችልም።
ስለዚህ ከፍ ካለ ቦታ ይላል ዘኍልቍ መጽሐፍ ምዕራፍ 21 ላይ እናውጣና ምዕራፍ 23 ነው አይደል? 23 ላይ ያለውን ነው የምፈልገው። ከ23 ይጀምራል። እንዲህ ይላል። አንድ ጊዜ ምዕራፍ 23 ላይ ሄዱልኝና ቁጥር 21 በለዓም ራሱ እንደዚህ ብሎ አየና ተናገረ። ከቁጥር 20 ጀምር። እርሱ ለመባረክ ትእዛዝን ተቀብያለሁ። እርሱ ባርኳል፣ እመልሰው ዘንድ አልችልም። እስቲ አንዴ እናንብበው አንድ ላይ። እነሆ ለመባረክ ትእዛዝን ተቀብያለሁ፣ እርሱ ባርኳል፣ እመልሰው ዘንድ አልችልም። በያዕቆብ ላይ ክፋትን አልተመለከተም፣ በእስራኤልም ላይ ጠማምነትን አላየም። አምላኩ እግዚአብሔር ከእርሱ ጋር ነው፣ የንጉሥም በመካከላቸው አለ። እግዚአብሔር ከግብፅ አውጥቷቸዋል። ጉልበቱ አንድ ቀንድ እንዳለው ነው፣ ገዢ ነው። በያዕቆብ ላይ አስማት፣ በእስራኤልም ላይ ሟርት ምን የለም። ስለዚህ ይወላችሁ እንዲህ ብለን እናስባ። አሜን። ምን የለም? ሟርትም አስማትም የለም። ለምን ሲባል የንጉሱ እልልታ በመካከላቸው አለ። እልልታ በመካከላችሁ ካለ አስማት የለም፣ ሟርት የለም። ምስጋና በመካከላችሁ ካለ እንዲህ መሆን አይችልም። አምልኮ በመካከላችሁ ካለ፣ ንጉሱ በመካከላችሁ በእልልታ በምስጋና ከተመሰገነ ከፍ ካለ ሟርት አይሰራም፣ አስማት አይሰራም። ማንም ረጋሚ ሳትመለከቱት የፈለገውን ያህል ቢጥር እንዲህ ሲያይ በመካከላቸው የንጉስ እልልታ አለ። በመካከላቸው ንጉስ ከፍ እያለ ነው። በመካከላቸው የሚመሰገን እግዚአብሔር አለ። እነሱ ቤት እግዚአብሔር እየተመሰገነ ነው። እልልታ እነሱ ቤት አለ። ምስጋና እነሱ ቤት አለ። ጠማምነት በእነሱ ዘንድ አይታይም። ስለዚህ አስማት በእነርሱ አይሰራም፣ ሟርትም በእነርሱ ላይ መስራት አይችልም። እልልታ ከሌለ፣ ምስጋና ከሌለ፣ አምልኮ ከሌለ፣ ንጉሱ ከፍ ከፍ ካላለ ሌላ ነው። ከዛ መጽሐፍ ቅዱስ ሲናገር እንደዚህ ይላል ቁጥር 24 እነሆ ሕዝቡ እንደ ንስት አንበሳ ይቆማል፣ እንደ አንበሳም ያደነውን እስኪበላ የገደለውንም ደሙን እስኪጠጣ ምን አይልም አይተኛም አይደል ያለው። ከዛ ቁጥር 24 ምዕራፍ 24ን ደግሞ ሂዱና እንደዚህ የሚል ቃል ታገኛላችሁ። ቁጥር 5 ላይ እንዲህ አለ ደግሞ ያዕቆብ ሆይ ድንኳኖችህ፣ እስራኤል ሆይ ማደሪያዎችህ ምንኛ ያምራሉ። መንፈስ ዓለም ላይ ስንታይ የእግዚአብሔር መንግስት ህዝቦች ስንታይ እንዲህ ነው የምንባለው። ያዕቆብ የእግዚአብሔር መንግስት ህዝብ ስለነበረ፣ እስራኤል የእግዚአብሔር መንግስት ህዝብ ስለነበረ ሲታይ የተባለውን ዛሬ ኤክሌሲያ እንዲህ ነው የምትባለው። ኤክሌሲያ ሆይ ራሳችሁን እንዲህ ማየት ጀምሮ ኤክሌሲያ ሆይ ድንኳንሽ፣ ማደሪያሽ ምንኛ ያምራል። እንዴት የተሰራ ነው! እግዚአብሔር ያለበት ስለሆነ እኮ ነው። እኔና እናንተንን እኮ የምድር ዜና እየሰማን ስለኛ የማይሆን ነገር የምንናገረው እንጂ መላእክቶች እንዲህ ነው የሚሉት ኤክሌሲያ ሆይ አላወቅሽም እንጂ ማደሪያሽ እንዴት ያምራል። አብረን ባደርን። የእናንተ ክልል እንዴት የተዋበ ነው። እግዚአብሔር አምላኩ የሆነበት፣ እግዚአብሔር የተገኘበት፣ እግዚአብሔር የሚያድርበት፣ እግዚአብሔር የሚጠብቀው፣ ኪዳኑን የሚጠብቅለት፣ የተመረጠ ደም የፈሰሰለት፣ በመንፈስ የጸደቀ እንደናንተ የተወደደ ማን አለ? ይሄ እኮ ዲፎልታችን ነው። ይሄ እኮ ሰባኪ የመጣ ማነቃቃት የሌለበት የዕለት ተዕለት የህይወታችን መረዳት ነበር መሆን የነበረበት። ይሄ እኮ ብቻችንን ሆነን መንገድ ላይ ስንሄድ እኔ እኮ እግዚአብሔርን ሁል ጊዜ ሲያየኝ የማምር የእግዚአብሔር ማደሪያ፣ የእግዚአብሔር መገኛ፣ የእግዚአብሔር መኖሪያ፣ የእግዚአብሔር ህልውና ተሸካሚ እኔና የኔ አይነቶች እኮ የእግዚአብሔር ወገኖች፣ አስፈሪ ህዝቦች፣ ስንመለከት ስንታይ የምናስፈራ ሰራዊቶች ዲፎልት
የግድ እኮ ከመድረክ የሆነ ሰው ሊያነቃቃን አይገባም። ሁሌ ልናስበው የሚገባን ማንም ዘማሪ ባይዘምር መዝሙራችን የንጉሥ እልልታ በመካከላችን አለ። ንጉሥ የወደደን የኪዳን ሕዝቦች ነን። የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ በደሙ የጸደቀን የተወደደን የእግዚአብሔር ማደሪያዎች ነን። እግዚአብሔር ወዶናል። ማን ሊጠላን ይችላል? ማን ሊረግመን ይችላል? እግዚአብሔር አጽድቆናል። ማን ይኮንነናል? እኛ የተመረጥን ሕዝቦች ነን። እንዲህ አለ፣ በወንዝ ዳር እንዳሉ አትክልቶች እግዚአብሔር እንደተከለው እሬት በውሃ ዳር እንዳሉ ዝግባዎች ተዘርግተዋል። ከማድጋዎቹ ውሃ ይፈሳል፣ ዘሩም በብዙ ውኆች ይሆናል። ንጉሡም ከአጋግ ይልቅ ከፍ ከፍ ይላል፣ መንግስቱም ይከብራል። ሲመለከት እንዲህ አለ፣ የትኛው መንግስት አለ? አጋግ የተባለ ትልቅ መንግስት ነበር፣ ከሱ በላይ ይሆናል ሚለው እኮ ይሄንን እኮ እያወራ ያለው በሀገር ደረጃ የሚታወቅ ጠንቋይ ነው። አሁን እኮ ቸርች ውስጥ እየተሰበከ ያለው ጠንቋይ እንዲሰርቶብሻል እንዲሰርቶብሃል ነው። አሁን እኮ ቸርች እየተነገረ ያለው እንዲህ ተደርጎብሃል ነው። በእነ እስራኤል ዘመን ያውም በአብርሃም ኪዳን ገና ክርስቶስ መጥቶ የመስቀሉን ዋጋ ሙሉ ለሙሉ ሳይከፍል በሰማይ በምድር ከምድር በታች ያለ ስልጣንን ሁሉ ገና ሳይወስድ ያን ጊዜ አብርሃም በታመነው መታመን ያን ጊዜ እኮ እስራኤል ስትመለከት ከየትኛውም ከፍታ በላይ ከፍ ከፍ ትላለች። በእነርሱ ዘንድ አስማት አይሰራም፣ ሟርት አይሰራም ተብሏል። ያኔ እንዲህ የተባለ እንዴት አሁን? ችግሩ እኛን የምናይበት፣ እኛን የምንሰብክበት፣ እኛ ለእኛ የምናውጅበት፣ እኛ ስለኛ የምንዘምርበት። መዝሙራችን ሁሉ ያሳብቅብናል፣ ጸሎታችን ያሳብቅብናል፣ ወሬያችን ያሳብቅብናል። እግዚአብሔር እንደሚያየን ራሳችንን እያየን ስላይደለ እግዚአብሔር በማያየን ቦታ የሆነን ኑሮ እንኖረዋለን። ከዛ እንዲህ አለ፣ እግዚአብሔር ከግብፅ አውጥቶታል። ጉልበቱ አንድ ቀንድ እንዳለው ነው። ጠላቶቹን አሕዛብን ይበላል፣ አጥንቶቻቸውን ይሰባብራል፣ በፍላጾቹም ይወጋቸዋል። ቀጥሎ ያለውን እንመልከት ባካችሁ፣ በደንብ ስሙ። የሚገርም ነገር ነው። ምክንያቱም አሁን ወደ በለዓም የመጣሁበት ምክንያት ስላለኝ ነው። የዳዊት የይሁዳ ነገድ ቅባት፣ የዳዊት ቤት ቅባት ምን አይነት ቅባት እንደሆነ አውቃችሁ ዛሬ ከዚህ ቤት ትወጣላችሁ። ቀጥለን እናንብብ። ይኸውላችሁ ይህንን ክፍል እንደው ዝም ብላችሁ ቤታችሁ ብታነቡትና ለራሳችሁ አድርጋችሁ ብታነቡ የሚመርቅ የተመረቀ ነው። የሚረግምህ በለዓም እኮ አብርሃም ዘመን ጋር ሄዶ አንብቦ ነው እኮ መጥቶ በመንፈስ አይቶ ይህንን ሕዝብ ከረገምኩት ተረግሜ ነው የማልቀዋል፣ ብመርቀው ይሻለኛል። ቁጥር 16 የእግዚአብሔርን ቃል የሚሰማ የልዑልንም እውቀት የሚያውቅ ሁሉን የሚችል አምላክን ራእይ የሚያይ የወደቀ አይኖቹም የተከፈቱለት እንዲህ ይላል፣ አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም። ከያዕቆብ ይወጣል ከእስራኤልም በትር ይነሳል፣ የሞዓብንም ማዕዘኖች የሴትንም ልጆች ኤዶምያስም ርስቱ፣ ጠላቱ ሴይርም ደግሞ ርስቱ፣ እስራኤልም በኃይል ከያዕቆብ የሚወጣ ከከተማውም የቀሩትን በለዓም አየ። ሲያይ በሩቅ ያለው አለ ከያዕቆብ ማይወጣል አለ፣ ገዢ ይወጣል፣ በትር ይወጣል፣ ከእሴይ ነገድ በትር ይወጣል የተባለውን አየ። ዳዊትን አየ። ከዛ በሩቅ ደግሞ ኢየሱስን አየው። ከዛ እንዲህ አለ፣ ማንም ሊያቆመው የማይችል ገዢ እየመጣ ነው አለ። ማንም መንግስት የማያቆመው፣ ማንም አስተዳዳሪ የማያቆመው፣ የትኛውም ንጉስ የማያቆመው አንድ ሌላ ንጉስ አያለው። በቅርብ አላየውም ግን አየዋለሁ አለ። ኮከብ ነው አለ። ኮከብ የሆነ የሚነሳ አለ፣ የንጋት ኮከብ ስሙ ክርስቶስ የተባለ የሚገዛ የሚከፍት የሚዘጋ፣ የሚከፍተውን ማንም የማይዘጋበት፣ የሚዘጋውን ማንም የማይከፍትበት የዳዊት መክፈቻ ቁልፍ ያለው በለዓም አየውና እሱ በመጣ ጊዜ አለ ማንም አይገዛውም፣ ማንም አይቋቋመውም። አሕዛብን ያሸንፋል፣ ምድርን ይወርሳል፣ ፍጥረትን ሁሉ ይወስዳል። እንዲህ እኮ የተባለለት ጌታ ራሳችን ነው።
ለምን እግዚአብሔር እያዘጋጀን እንደሆነ ልብ እንድትሉ እፈልጋለሁ። የሽሮና የበርበሬ ጉዳይ የሚያስለቅሰው ትውልድ አንሆንም። ኢኮኖሚ የሚያስለቅሰው ትውልድ አንሆንም። እግዚአብሔር ከፍ የሚያደርገው ትውልድ ነን። ሲጀምረን እግዚአብሔር የሚፈልገን በምድር ላይ ባለ ጉዳይ እንድናለቅስ ሳይሆን የእግዚአብሔርን ዘላለማዊ ፕሮግራም ወደ ምድር አምጥተን ፈቃዱን ፈጽመን ለማለፍ የተመረጥን ትውልድ ነን። የንጉሥ ካህናት ቅዱስ ሕዝብ ነን። በጎነቱን የምናሳይ ግሩም የተመረጥን ትውልድ ነን። በልተን ጠጥተን አንሞትም። ለብሰን አንሞትም። ቤት ሰርተን አንሞትም። ይሄ ሁሉ በምድር ላይ ያለ ሰው የሚያገኘው ነው። ነገር ግን የእግዚአብሔርን ፕሮግራም ፈጽመን ተገዩላችሁ። እኛም እንደነ ያዕቆብ፣ እኛም እንደነ አብርሃም፣ እኛም እንደነ ኤልያስ፣ እኛም እንደነ ኢሳያስ ተመድበን እነርሱም በዘመናቸው ይሄንን ትልቅ ዲዛይን ሰርተው አለፉ ተብሎ መላእክቶች በክብር የሚቀበሉን በሄድንበት ጊዜ ላይ የተዘጋጀልን ስፍራ ውሰድ የምንባል አክሊል የምንቀበል ምድር ላይ ያላባከንን ትውልድ ሆነን እንነሳለን። እዚህ ቤት የምትጋጠሙ ከሆነ እዚህ ቤት ለሽሮ ለበርበሬ አትጋጠሙ። እሱ እግረ መንገድ ያለ ነው። እዚህ ቤት የምንጋጠመው መላእክቶች የሚደነቁበትን፣ ጠንቋዮች የማይችሉትን፣ ሟርተኞች የማያቆሙትን የዘላለሙን መንግስት ወደ ምድር ለመግለጥ ሊስን በለዓም አይቶ መጨረሻ ላይ ሌሎቹን አማሌቅን አየና አማሌቅ አለው ትጠፋለህ፣ አማራጭ የለህም አለ። ሄሎ ሲያይ ስለ ሌሎቹ አማሌቅ የአሕዛብ አለቃ ነበር አረገው። ሄሎ ከዛስ ፍጻሜው ግን ወደ ጥፋት ይመጣል። ከዛ ደግሞ ቄናውያንን ሄሎ አይቶ ምሳሌውን ይመስል ጀመረ። ምኖችን የነያቡሳውያንን፣ ቄናውያንን፣ ከነዓን አያቸውና እናንተም አላቸው። ቀጥሎ ማደሪያ የጸና ነው፣ ጎጆውን በአምባ ላይ ተመስርቷል። ነገር ግን አሦር እስኪማርክ ድረስ ቄናዊውም ለጥፋት አንተም አለ። ምሳሌውን ይመስል ጀመረ። እግዚአብሔር ይህን ሲያደርግ አወይማ በሕይወት ይኖራል። መጨረሻ ላይ ሰውየው ጨርሶ ሲሰናበት እንዲህ አለ፣ ምን ነው ሞቴን እንደ እስራኤላውያኖች ከነሱ እንዳንዱ ሆኜ በሞትኩ እኮ ነው ያለው። ጠንቋዩ ማለት ነው። ምን አይነት ህዝብ ቢሆን ነው ግን? ከዚህ ህዝብ መካከል በለዓም ሲያይ ኮከብ አየ፣ በትር አየ፣ ገዢ አየ አይደል? ከዛ አንበሳ አየ። አይታችኋል? አንበሳ ምንድን ያየው? አንበሳ፣ ኮከብ፣ በትር አይደለ? ገዢ። አስተውላችሁታል? ከዛ አንድ ቀንድ ያለው። ከኔ ጋር ናችሁ? ስንት ነገር ነገርኳችሁ? እስቲ በሉልኝ። አንድ ቀንድ እንዳለው፣ ኮከብ፣ አንበሳ፣ በትር፣ ገዢ አይደለ? አንድ ጊዜ ዘፍጥረት መጽሐፍ ላይ ልመልሳችሁና ምዕራፍ 49 ገጽ 42 ነው። ያዕቆብም ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ምን በሉ ተሰብሰቡ። በየትኛው ዘመን? በለዓም መቼ አለ? አሁን አላየውም ግን አየዋለሁ አይደል ያለ። ያዕቆብ ደግሞ ከበለዓም ከብዙ ዓመት በፊት ከ400 ምናምን ዓመት በፊት አይቶታል። ኖ ከተወሰኑ ከ40 ዓመት በፊት አይቶታል። እና ያየውን እንዲህ ብሏል። ተመልከቱ። ከኔ ጋር ናቸው አይደል? እሺ ቁጥር 8 ይሁዳ አንተን ምን ይሉሃል? እጅህ በጠላቶችህ ደንደስ ላይ ነው። የአባትህ ልጆች በፊትህ ምን ይላሉ? ይሰግዳሉ። ስለዚህ ምንድን ነህ አለው ይሁዳን? ገዢ ነህ። ከዛስ ይሁዳ በለዓም ምን አይቶ ነበር? ስለዚህ ያየ የነበረው ይሁዳን ነው። ሄሎ ገዢ ሲያይ ማንን ያየው? ይሁዳን። ማይክሮስኮፒክ የሆነ ፕሮፌሲ ነው። ዝም ብሎ አይነት ፕሮፌሲ አይደለም። የበለዓም በጣም ኃይለኛ ስፔሲፊክ የሆነ አንበሳ ሲል እስራኤልን ነው እንዳለ የሚመስለው፣ ግን ያየው ማንን ነው? ይሁዳን። ገዢ ሲል ይሁዳን።
ተመልከቱ። ከዛ ምን አለ? ልጄ ሆይ ከአደንህ መጣህ፣ እንደ አንበሳ ሸመቀ፣ እንደ ሴት አንበሳም። አይገርምም? ለይሁዳ ነው። ከዛስ ያስነሳው ዘንድ ማን? በትረ መንግስት ከይሁዳ አይጠፋም፣ የገዢ ዘንግም ከእግሮቹ መካከል። ገዢ የሆነው ምን እስኪል? ኮከቡ እስኪመጣ አይደለ? የአሕዛብ መታዘዝም ለማ ይሆናል? ለእርሱ ይሆናል። ተመልከቱ፣ አሕዛብን ሳይቀር ይገዛል ክርስቶስ። ለምነኝ አሕዛብን ለርስትህ፣ የምድርን ዳርቻ ለግዛትህ ሰጥቻለሁ። እየተወራ ያለው ሁሉ ስለማን ነው ማለት ነው? ስለ ክርስቶስ። ስለዚህ ኢያቡሳውያን፣ ከነዓናውያን፣ ፌሪዛውያን የሆነ መሬት የመያዝ አይደለም ጉጉታቸው። የማንን ፖዚሽን? የክርስቶስን። ግን መንግስት ይመጣል አለ። የመጣ ጊዜ አለ አወይ በፊቱ ማን ይቆማል? በለዓም ነገራቸው። ትቀልጣላችሁ፣ አማራጭ የላችሁም። እሱ በመጣ ጊዜ ሰማይም ምድርም ይታዘዘዋል። መጽሐፍ ሲናገር ለዚህ ነው ከስሞች ሁሉ በላይ የሆነ ስም ተሰጠው። በሰማይ በምድር ከምድር በታች ያለው ሁሉ ለእርሱ ምን ይል ዘንድ? ይገዛ ዘንድ፣ ምላስ ሁሉ ኢየሱስ ጌታ ነው ይል ዘንድ፣ ጉልበትም ይንበረከክ ዘንድ። የይሁዳ ነገድ የሆነው አንበሳ። ሄሎ፣ እያወራሁላችሁ ያለሁት ነገር ምን እንደሆነ ልንገራችሁ። ጽዮንን መያዝ ብዬ ስናገር እያልኩ ያለሁት የክርስቶስን ፖዚሽን መያዝ ነው። ጽዮንን መያዝ ማለት የሆነ ሰፈርን መያዝ አይደለም፣ የሆነን ተራራ መያዝ አይደለም። ዳዊት ኦፍ ኮርስ አክቹዋል ወደፊት ፕሮፌሲ የሚፈጸምበትን ቦታ ነው የያዘው። እኛ ግን ጽዮንን እንይዛለን ስንል እዛ ቦታ ላይ የተሰየመውን የክርስቶስን ፖዚሽን ምሳሌያዊ ንግግር ነው። የሱን ስልጣን የሱን ነገር ይዞ መኖር ማለት ነው። አብረን እንሂድ። ከኔ ጋር ናቸው አይደል? ቁጥር 11 ላይ ውርንጫውን በወይን ግንድ ምን ይላል? ያስራል። የአህያይቱንም ግልገል በወይን አረግ፣ ልብሱንም በወይን መጎናጸፊያውንም በወይን ደም፣ አይኑም ከወይን ጥርሱም ከወተት ነጭ። ተመልከቱ። አሁን እዚህ ጋር ስትመለከቱ ይሄ ነገር ፕሮፌሲ ነው። ውርንጫንም አህያይቱንም የተጠቀመው ማን ነው? ደሙን ሊያፈስ የገባው ማን ነው? ወይን የሚለው የደም ታይቶ ነበር። ኢትስ አ ፕሮፌቲክ ቲንግ። አሁን ተመልከቱልኝ። ይህንን ርስት እግዚአብሔር ለማን ነው የፈለገው? ለይሁዳ አይደለ? ኦኬ። ዘዳግም መጽሐፍ ላይ ሙሴ ደግሞ እንዲህ ብሎ ተናገረ። ዘዳግም መጽሐፍ የመጨረሻው ምዕራፍ 33ኛው ምዕራፍ ላይ ሂዱና፣ ዛሬ ብዙ የመጽሐፍ ቅዱስ ክፍል እያስመዘገብኳችሁ ነው። ምክንያቱም እውነተኛ የባይብል ተማሪ ሆናችሁ ቤታችሁም እንድታጠኑት እንድትጸልዩ እኔ ምን እንደማደርግ ልንገራችሁ። ይሄ አሁን ለእናንተ የምነግራችሁን ነገር ሁል ጊዜ በልሳን እየጸለይኩ እያሰብኩት አብሬ ሄዳለሁ በልሳን። ለምን? ጽዮንን መያዣ መንገዱ ከኔ ጋር ናችሁ፣ በልሳን መጸለይ ነው። ምክንያቱም የከተማዋ ፓስኮድ ልሳን ነው። ሄሎ፣ እየሰማችሁኝ? ለምሳሌ ቅድም ቢኔ ኤርፖርት ነኝ ተቀብሎኝ ስንወጣ አንድ የሆነ በጣም እንደዚህ ሆኛለሁ እንዴ አልኩኝ። ልክ ስንወጣ ጠባቂው ሊያስወጣን ሲል ፈረንጅ መች ሰው ያለው እና ከዛ ጤና ይስጥልኝ ምናምን ስለ አማርኛ ይችላል እንዴ አላል እና ቋንቋ ማወቅ አግኝታችሁኛል አይደል? በር ይከፍታል። ቋንቋ የማታውቁበት ቦታ ስትሄዱ ታውቃላችሁ አይደል? ቋንቋውን ካላወቃችሁ መግባባት ስለሌለ ብዙ ጥቅም ይቀራል። በልሳን መጸለይ የጽዮንን ጥቅም ያመጣል። በልሳን መጸለይ ለዚህ ነው ያላችሁ በመንፈስ ቅዱስ መሞላትና በልሳን በአዲስ ቋንቋ ለመጸለይ በብርቱ ፈልጉ። ምክንያቱም መንፈሳዊ ዓለም ላይ በትር የምትወስዱበት፣ ገዢነት የምትወስዱበት፣ አስተዳዳሪ የምትሆኑበት፣ የማይታየውን ዓለም አይታችሁ ወደ ምድር የምታመጡት በልሳን ነው። በልሳን እንጸልይ ሲባል እኔ በተለይ አሁን የማልፈልገው አንድ ነገር አለ። አምልኮ ላይ የሆነ የተለመደ ነገር አለ፣ የተኮረጀ ልሳን። እሱን አይደለም እያወራ ያለሁት። የተቀባ ልሳን አለ፣ ከአፋችሁ ሲወጣ ዘይት ያለበት መናገር ስትጀምሩ ይኖዊት የሆነ ነገር። እንዲህ አይነት ነገር ተሰምቷችሁ የማታውቁ ሰዎች ልሳኔን ቀባው ብላችሁ ጸልዩ። በልሳን መጸለይ ስትጀምሩ ሊትራሊ ነው የምላችሁ እንዲህ አይነት ነገር ያው ዱ
ቋንቋውን አይደለም፣ የሆነ የሚሰብረው ነገር አለ፣ የሚሄድ ነገር አለ። እንደዛ አይነት ፊሊንግ ከሌለው ልሳናችሁ it has to be anointed፣ መቀባት አለበት። የኮረጃችሁት እንዳይሆን ተጠንቀቁ። በተለይ የሆነ የሚሉት ነገር አለ፣ የሆነ የጀመሩት ነገር አለ። ኖ ልሳን it's very important። ለዚህ ነው 120ዎቹ በነበሩበት ቦታ ላይ መንፈስ ቅዱስ ሲመጣ ወደ ጽዮን ተራራ ይዟቸው ሊሄድ ነው የፈለገው። ስለዚህ ሲያይ እነዚህን ሰዎች ትራንስሌት ማድረግ የምንችለው አለ እኔ ራሴን እከትባቸዋለሁ፣ እሳት እጨምርባቸዋለሁ፣ ከዛ ቋንቋውን እሰጣቸዋለሁ። ቋንቋውን መጸለይ ሲጀምሩ መግባት ይጀምራሉ። ተራ አይደለም፣ እንጃ ከጌታና አይደለም ምናምን ሞኝ። በጣም አስገራሚ ጉዳይ ነው ያለው፣ አስገራሚ ነገር ሄሎ። ስለዚህ ቢያንስ በቀን 20-25 ደቂቃ በልሳን መጸለይ መልመድ አለብን። መንገድ ላይ ስንሄድ በልሳን ዝም ብለን በልሳን አግኝታችሁኛል። ቸርች ስንመጣ ብቻ እናስታውሰው። ይሄ ሰበር የገባ ነው ግን ትምህርት ውስጥ አለ። ምዕራፍ 33 ዳዊት ሙሴ እንዲህ ብሎ ባረካቸውና ቁጥር 7 ላይ የይሁዳ በረከት ይህ ነው እንዲህ አለ፣ አቤቱ የይሁዳን ድምፅ እስቲ ድምፄ ይሰማል በሉ። አቤቱ የይሁዳን ድምፅ ምን በለው፣ ወደ ወገኖቹም አግባው፣ እጆቹ በጠላቶቹ ላይ ረዳት ትሆነዋለህ። ይሄ ለይሁዳ የተባለ ነው። አሁን ልመልሳችሁና ዳዊት ያለውን የዜና መዋዕልን አታጥፉት አላልኳችሁም? በወረቀት ክተቱ አላልኩም? እሷ ጋር ተመለሱልኝ። እንዲህ ይላል ምዕራፍ 28 ላይ አንደኛ ዜና 28ኛው ምዕራፍ 28 ቁጥር 2 ላይ ንጉሡ ዳዊትም በእግሩ ቆሞ እንዲህ አለ፣ ወንድሞቼና ሕዝቤ ስሙኝ። ለእግዚአብሔር ለቃል ኪዳን ታቦትና ለአምላካችን እግር ማረፊያ የረፍት ቤት ለመስራት እኔ በልቤ አስቤያለሁ፣ ለስራም የሚያስፈልገውን አዘጋጅቻለሁ። እግዚአብሔር ግን የሰልፍ ሰው ነህና ደምም አፍስሰሃልና ለስሜ ቤት አትሰራም ብሎኛል። ነገር ግን የእስራኤል አምላክ እግዚአብሔር በእስራኤል ላይ ለዘላለም ንጉሥ ሆን ዘንድ ከአባቴ ቤት ሁሉ ምን ብሎኛል? እስቲ መርጦኛል በሉ። በመመረጥ እንጂ በመቅደም የማይሰራ እግዚአብሔር። አሜን። ቀድሞ የገቡት ኢያቡሳውያን ነው። ተመርጠው የሚደርሱት ግን ማንም ይቅደም ተቀደምኩ እንዳትሉ ካሁን በኋላ ማንም ቀድሞ ቦታ ያዝ፣ ማንም ቀድሞ ሀብታም ይሁን፣ ማንም ቀድሞ ከፍ ይበል፣ ማንም ቀድሞ የሆነ ነገር ያድርግ፣ በመመረጥ እንጂ በመቅደም የማይሰራ እግዚአብሔር ይኸውላችሁ። እግዚአብሔር ዳዊት እንዲህ አለ፣ በምርጫ ነው አለ፣ በመቅደምማ የቀደሙ አለ። እኔንም ብታዩኝ አለ 7 ወንድሞች ከኔ በፊት ነበሩ አለ። ነበሩ የምመረጥ ሰው ስለሆንኩ እንጂ የምቀድም ቢሆንማ የቀደሙኝ ነበረ። በመቅደም ሳይሆን በመመረጥ። አሜን። ክብር ለእግዚአብሔር ይሁን። ይሁዳንም ብትመለከቱ ቀዳሚ አይደለም፣ ሮቤል ነው የመጀመሪያው። ከዛ እነ ስምዖን አሉ፣ እነ ሌዊ አሉ። ይሁዳ በኋላ ነው የመጣው። በምርጫ ግን አንደኛ ነው። ክብር ለእግዚአብሔር ይሁን። ሄሎ የይሁዳ ነገድ ውስጥ ስትገቡና ቅባቱን መጠቀም ስትጀምሩ የቀደማችሁ ሁሉ ሄሎ መገዛት ይጀምራል። ስሙ። ስለዚህ በይሁዳ ነገድ ቤት ተቀደምኩ የሚል የለም፣ ቀደሙኝ የሚል የለም። ከዛ እንደዚህ አለ፣ ንጉሥ ሆን ዘንድ ከአባቴ ቤት ሁሉ መርጦኛል። ይሁዳንም አለቃ ይሆን ዘንድ ምን ብሎታል? 2 መመረጥ። ይኸውላችሁ እኔን መርጦኛል አለ። እንደገና ይሁዳን ምን ብሎታል? መርጧል። ከዛስ ከይሁዳም ቤት የአባቴን ቤት መርጧል። ከአባቴም ልጆች መካከል በእስራኤል ላይ ያነግሰኝ ዘንድ ሊመርጠኝ ወደደ። ተመልከቱ፣ ምርጫ ነው አለ፣ ምርጫ ነው። ስለዚህ ከብዙ ጴንጤዎች መካከል ተመርጠናል። አጠገባቸው ያለውን ሰው ይሄ ኮንፊደንስ ከሌለ ይሄ ዘመን ላይ ገዢ አትሆንም በሉት። ከብዙ ህዝብ መካከል፣ ከብዙ አማኞች መካከል ለተለየ አሳይንመንት፣ ለተለየ ጉዳይ እዚህ ምድር ላይ እግዚአብሔር መርጧታል። አይ ዲክሌር ኢት፣ አይ ኮንፌስ ኢት። ለተለየ ጉዳይ፣ መንግስታዊ ለሆነ ጉዳይ በመቀደም ሳይሆን በመመረጥ የምንገለጥበት ዘመን ይሆናል። የቀደሙ ሊኖሩ ይችላሉ፣ ግን የተመረጡ የሚጠሩበት ዘመን ይሆናል። ከዛ እንደዚህ ያለ ይላል፣ እግዚአብሔርም ብዙ ልጆች ከልጆቼ ሁሉ በእግዚአብሔር መንግስት ዙፋን ላይ ተቀምጦ በእስራኤል ላይ ይነግስ ዘንድ ልጄ ሰለሞንን ምን ብሎታል?
ተመልከቱ፣ ዳዊት የምርጫ ቴዎሎጂ የገባው ሰው ነው። ሄሎ ሰለሞንንም ደግሞ ስትመለከቱት አንድ አይነት ነው። የቤርሳቤ ልጅ ነው። ፕሮፋይሉ ደካማ ነው። በጣም የተዋረደ ቤት ውስጥ ነው። አመጣጡ ራሱ ጥያቄ ውስጥ አለ። ምርጫ ግን አለ። ይኸውላችሁ ምንም ባክ ሂስትሪ ይኖረን፣ ምንም አይነት የተዋረደ ነገር ይኖረን፣ መመረጥ ካለ ግን ያንን የሚያስረሳ የእግዚአብሔር ክብር ከፊት ቀድም ያለው ብሎ አዶንያስ ወጥቶ ነበር ይላል። 50 ሰው ቀጥሮ መለከት አስነፍቶ ነበር ይላል። ግን እግዚአብሔር እንደዚህ ያለ በቀደመ ሳይሆን በተመረጠ፣ በቀደመ ሳይሆን መንግስት በተመረጠ ነውና የተመረጡ የሚገለጡበት ወራት ኢትዮጵያ ላይ ይመጣል። የተመረጡ የሚገለጡበት፣ የተመረጡ የይሁዳ ነገዶች እዚህ ምድር ላይ መገለጥ ይጀምራሉ። ለኛ ቤተ ክርስቲያን ብቻ አይደለም፣ የመንግስት ጉዳይ ጉዳያቸው የሆነ፣ የመንግስት ጉዳይ አንደኛቸው የሆነ፣ ለሆዳቸው የማይኖሩ፣ ለስራቸው ላላቸው ነገር ለራሳቸው ሳይሆን ለመንግስቱ የሆኑ ወደፊት የሚጠሩበት ዘመን እዚህ ምድር ላይ ይሆናል። እናንተም ላይ መስራት ይጀምራል። ቀደሙኝ የምትሉ ከሆነ ግዴላችሁ። ይሄ ቅባት በእናንተ ላይ መሆን ሲጀምር፣ ጽዮን ላይ መኖር ስትጀምር፣ የጽዮን ስርዓት ሲገባችሁ መመረጣችሁ መገለጥ ይጀምራል። ሄሎ አብራችሁ ናችሁ። ስለዚህ አሁን ዳዊት ተመርጧል፣ ይሁዳ ተመርጧል፣ የዳዊት ቤት ተመርጧል። አሁን ይሄ የሚመረጥና የተመረጠውን ትውልድ ግን እንደተመረጠም እንደሚመረጥም አይደለም። እነ ዳዊት ከነ ዳዊት በፊት እነ በለዓም አይተዋል። ከነ በለዓም በፊት ደግሞ እነ በለዓምን ለጥንቆላ የቀባቸው ሁሉ አይቷል። ስለዚህ ስለሚያውቅ የተመረጡት ሰዎች ከመምጣታቸው በፊት ቀድሞ ርስቱን ይዞታል። ልንገራቸው አይደለ? ምርጡን ነገር ቀድሞ የያዙ ሁሉ የሚለቁበት ዘመን ይሆናል። ለምሳሌ የተዘጋጀ ትውልድ እስኪመጣ ነው። ቲንክ ዳዊት እስኪመጣ ድረስ። ከዛ በኋላ መጽሐፍ ቅዱስ ሲናገር ዳዊትም ማንን ያዘ ነው የሚለው አይደለ? የሚለው አንድ እስቲ የመጽሐፍ ቅዱስ ክፍል ልጨምርላችሁ፣ ፈቃዳችሁ ይሁን፣ ግድ የላችሁ። ሁለተኛ ሳሙኤል መጽሐፍ ምዕራፍ 24 ላይ ሂዱና ቁጥር 16 የእግዚአብሔር መልአክ ኢየሩሳሌምን ያጠፋት ዘንድ እጁን በዘረጋ ጊዜ እግዚአብሔር ስለ ክፉ ነገር አዘነ። ሕዝቡንም የሚያጠፋውን መልአክ እንግዲህ በቃ እጅህን መልስ አለው። ከዛስ የእግዚአብሔር መልአክ በኢያቡሳዊው በኦርና አውድማ አጠገብ። አሁን ይወላችሁ ይሄ ስም ዝም ብሎ አይነበብ ካሁን በኋላ በማኦድማ ላይ ተመልከቱ። ዳዊት ኢየሩሳሌምን ይዞ ከዛ በኋላ አንድ ጊዜ ዳዊት ስህተት ሰራ። የእስራኤልን ጦር ሰራዊት ለመቁጠር ልቡ በሰይጣን ተንቀሳቀሰና ስህተት ሲሰራ መቅሰፍት ወይም ቸነፈር መጣ። ቸነፈሩን የሚያመጣው መልአክ ሰይፉን ዘርግቶ ወደ 70,000 ሰዎች ሞቱ ይላል። ከዛ በኋላ የዳዊት ዓይን ተከፈተ። የእግዚአብሔር መልአክ ጥፋቱን እንዳይቀጥል እግዚአብሔር ቆይ አቁም አለው። ከዛ ሲያቆም የቱ ጋር ሆኖ ነው ያቆመው? በኢየሩሳሌም በኢያቡሳዊው በኦርና አውድማ ላይ። ኦርና የተባለ ምናዊ አለ። ኢቭን ዳዊት ከተማዋን ይዞ የተወሰነ ቦታ ያለቀቀ ምን አለ? ህዝብ አለ አብሮ ርስት ይዞ። የሚገርማቸው ኦርና ደግሞ ከብዙ ኢያቡሳውያን መካከል የያዘው ቦታ ኢምፖርታንት ቦታ ነው። ሄሎ የያዘው ቦታ የእግዚአብሔር መልአክ መቅሰፍቱን ምን የሚልበት ቦታ ነው፣ የሚያቆምበት ቦታ ነው። ከዛ በኋላ እንደዚህ ይላል መጽሐፍ ቅዱስ፣ ዳዊትም ህዝቡን የሚመታውን መልአክ ባየ ጊዜ እግዚአብሔርን እነሆ እኔ በድያለሁ፣ ጠማማም ነገር እኔ አድርጌያለሁ። ስለዚህ እነዚህ በጎች ግን እነሱ ምን አደረጉ? እጅ በእኔና በአባቴ ላይ እንድትሆን እለምንሃለሁ ብሎ ተናገረው። በዚያም ቀን ጋድ የተባለው ነቢይ ወደ ዳዊት መጥቶ በኢያቡሳዊው በኦርና አውድማ ለእግዚአብሔር መሰዊያ ስራ አለው። ሊስን በደንብ ስሙኝ። የእግዚአብሔር መሰዊያ የተሰራው የማ ቦታ ላይ ነው? ኢያቡሳውያኖች የመስቀሉ ጠላት ናቸው። የእግዚአብሔር መሰዊያ ምሳሌው ምንድን ነው? የኃጢአት ስርየት ሆኖ ሰለሞን በኋላ መቅደሱን የሚሰራው እዚሁ ቦታ ላይ ነው። ሄዳችሁ ታሪኩን ስታነቡ ሰለሞንም በኦርና አውድማ
ዳዊት በሰዋበት ቦታ ላይ መቅደሱን ሰርቶ መሰዊያውን አስቀመጠው የኃጢአት ስርየት። ኢየሱስ ክርስቶስ ከብዙ ሺህ ዓመት በኋላ መጥቶ የተገደለበት ተራራ የኦርና አውድማ ነው። ሄሎ ሂስቶሪካሊ ኢምፖርታንት የሆነ ነው። ምን ማለት ነው? ኢያቡሳውያኖች ወይም ደግሞ ኢያቡስ የተባለው አለቃ ፖዚሽኑን የያዘው የመስቀሉን ስራ የክርስቶስ ኢየሱስ ሞትና ትንሣኤ ወደ ሰው ልጆች የሚያመጣውን የገዢነት መንፈስ ተሐድሶ፣ ሪዴምሽን፣ መቤዠት በቤዛነቱ በኩል የሚገኘውን የህይወት ኳሊቲ ከፍታ እንዳንኖር ነው የያዙት ቦታ እሱን ነበረ። ስለዚህ የኦርና አውድማ ሲባል የሆነ አውድማ አይደለም። ኢትስ ቬሪ ኢምፖርታንት፣ በጣም ወሳኝ ስፍራ ነው። ሀውካም እርግጠኛ ነኝ ኦርና ራሱ ኦርና የሚባለው ሰውዬ አውቆት አይመስለኝም። ከአባቱ ምናምን እኮ ነው የወረሰው አይደል? ከቅድመ አያቱ ምናምን ነው የወረሰው። ግን ኢያቡስ የተባለው ሰው በዛ መንፈሳዊ አለቅነት ውስጥ የሚኖሩት ኢያቡሳውያን ቀድሞ ቦታውን ሲወስዱት ግን they knew it ወደፊት የሚመጣ ገዢ አለ። በተቻለን መጠን ይሄ ገዢ ከመምጣቱ በፊት ምን እናርግ? እንያዝ። ግን አንድ የሆነ ደግሞ ሌላ ቅባት አለ የሚያስለቅቅ። አሜን። ተመልከቱ። አሁንም እኮ የኦርና አውድማን የወሰደው ዳዊት ነው አይደል? ዳዊት አይደለም ተዋግቶ ተሳስቶም ኢያቡስን ያስለቅቃል። ሄሎ በደንብ ስሙኝ። አጠገባቸው ያለውን ሰው ንገረው፣ ወድቀህም ንገሩት በደንብ ወድቀህም የማትቀርበት ዲኤንኤ ያለህ፣ ወድቀህም ሰይጣንን ታሸንፈው ዘንድ፣ ወድቀህም ለውጥ ታመጣ ዘንድ። ዳዊት እኮ ስህተት ላይ ነው። ዳዊት እኮ ተሳስቷል። የሰባ ሺህ ሰው ሞት ምክንያት የሆነ ጥፋት ሰርቷል። ግን እንደዛም ሆኖ ግን እግዚአብሔር የኪዳን አምላክ ስለሆነ ያየው ትልቅ ነገር ስላለ ኮከብ ስለሚመጣ አለ የሚመጣ ንጉሥ ስለተባለ የጌታ የኢየሱስ ክርስቶስን መምጣት እያየ እግዚአብሔር ዳዊት አለው በስህተትህም ቢሆን ኢያቡስን ታሸንፋለህ እንጂ ኢያቡስ አንተን መቋቋም አይችልም። አይ ቴል ዩ እኛን መቋቋም የማይችሉበት ዘመን ይሆናል። የቁጥራችን ጉዳይ አይደለም። ሁሌ እላለሁ እግዚአብሔር ወይ ተሳሳትኩበት ዘመን እያለ ግን የማሸንፍበት ዘመን ከፊት ያለ፣ የወደቅኩበት ዘመን እያለ የማሸንፍበት ዘመን ከፊት ያለ፣ እንደ ሰው ወደ ኋላ ሊያስቀረኝ የሚችል ነገር እያለ የማሸንፍበት ቅባት ግን ላይ አለ። ደግሞ አይቼዋለሁ ከኔ ማንነት ሳይሆን ከኪዳኑ ክብር የተነሳ ሲዝን እየጠበቀ አመት እየጠበቀ ሲያሻገረኝ። ለምን ሲባል አሁን የገባኝ ነገር የዳዊት ቅባት፣ የይሁዳ ቅባት፣ የገዢነት ቅባት፣ የመንግስት ቅባት የተመደበለት ሰው በምንም አይነት ቢያልፍ እግዚአብሔር ያነሳዋል። ከስራሃል እየከሰርክም የምትነሳበት ዘመን ይሆናል። የሆነ ነገር ጠፍቶ የጠፋው ይጥፋ፣ የወደቀው ይውደቅ፣ የተበላሸው ይበላሽ። የሆነ ነገር ተበላሽቷል፣ ትዳር ተበላሽቷል፣ ተፋታሃል፣ ኢደዝ ማተር ነገርህን እግዚአብሔር ያድሰዋል። የሆነ ነገር ይበላሽ የሚፈውስ እግዚአብሔር አለ። የሆነ ነገር ይበላሽ የተበላሸው ነገር እያለ ለእግዚአብሔር ክብር ለሰይጣን ውድቀት መደነቅ የሆነ ዘንድ እግዚአብሔር ተርን አራውንድ አድርጎ ነገር ቀይሮ እንደገና ያንኑ ቦታ መልሶ እግዚአብሔር ይዋጀዋል። ለምን ሲባል ኢንቨስት ተደርጎበታል፣ ደም ፈሶበታል። ይኸው ተራራ ኢየሱስ ክርስቶስ ከብዙ ሺህ ዓመት በኋላ መጥቶ የሚታረድ በግ፣ የቀራንዮ በግ የምንለው የታረደው በግ እዛው ቦታ ላይ መቅደሱ ፊት ለፊቱ እያለ ጎልጎታ የተባለ ቦታ ላይ እዛው ሊቀ ካህናቶቹ ከመቅደስ ሆነው ይለይለት እያሉ ያልገባቸው ነገር እግዚአብሔር ግን ለአንዴና ለመጨረሻ ጊዜ አለቅነትንና ስልጣናትን ሊሽር ምድርን የገዙ ገዢዎችን ሊያዋርድ ያን ጊዜ ኢያቡስን እንዳዋረደ እግዚአብሔር ደግሞ አሁን አለቆችና ስልጣናትን የጨለማ ዓለም ገዢዎችን ሊያዋርድ የሚታረደው በግ ጽዮን ሪስቶር ልትደረግ። የሚገርማችሁ ዱዩ ነው ይሄ ቦታ ከብዙ ሺህ ዓመት በፊት ዳዊትም ከመምጣቱ በፊት ኦርናም ከመያዙ በፊት ከብዙ ሺህ ዓመት በፊት አብርሃም ልጁ ይስሐቅን የሰዋበት ቦታ እንደሆነ መጽሐፍ ቅዱሳችሁን ሄዳችሁ ስታነቡ ዘፍጥረት መጽሐፍ ምዕራፍ 22 ላይ እግዚአብሔርም በማለዳ አብርሃምን እንዲህ አለው፣ የምትወደውን አንዱ ልጅህን ይዘህ እኔ ወደማሳይ ተራራ ሄደህ ትሰዋዋለህ አለው። ከዛ በኋላ የሞሪያ ተራራ ይባላል።
አብርሃምም የ3 ቀን ያህል መንገድ ከተጓዘ በኋላ በአይኑ ከፍ አድርጎ ሲመለከት ተራራውን አየ ይላል። ብዙ ተራራ እኮ ነው ያለው። ከተራራ መሃል አብርሃም በመንፈስ አንድ ተራራ ነው ፒክ ያደረገው፣ የሞሪያ ተራራ። እዛም ተራራ ላይ የስንት ቀን መንገድ ሄዱ ይላል? ሄሎ ኢየሱስ የስንት ቀን መንገድ ሄደ? የ3 ቀን። አብርሃም እኮ ይስሐቅን ይዞት ሲሄድ እኮ አብርሃም በመንፈስ እያየ ነው ከኛ በኋላ የሚመጣ እውነተኛ በግ አለ፣ እሱም እንደኛ የ3 ቀን መንገድ ይሄዳል። አብርሃምም እንጨቱን ለማሻከመው ይላል ለልጁ ኢየሱስ ክርስቶስ እንጨት ተሸክሞ አይደል ሄደው? ሄሎ ይስሐቅም አብርሃምን አለው እንጨቱ ይኸውና የመስዋዕቱ በግ የት አለ ሲል አብርሃም እንደዚህ አለው የመስዋዕቱን በግ እግዚአብሔር ያዘጋጃል፣ እመነኝ ልጄ አለው። የመስዋዕቱን በግ እግዚአብሔር ምን ይለዋል? ያዘጋጀዋል። ያየሁት ነገር አለ እዚሁ ተራራ ላይ ከብዙ ሺህ ዓመት በኋላ እዚሁ ተራራ ላይ የእግዚአብሔር በግ መጥቶ እንጨት ላይ ሊሰቀል የሚሰቀልበትን እንጨት ተሸክሞ ይወጣል። እዚሁ እግዚአብሔር እኮ ዲዛይነር ነው። እንደ እግዚአብሔር ድንቅ የማይሳሳት ቢት ባይ ቢት አንድም ፖይንት ሉዝ ሳያደርግ የተናገረውን የሚፈጽም ለሰው በማይገባ መልክ ካልኩሌሽኑ በሚገርም አርኪቴክቸራል ኤክሰለንስ የሚገለጥ እግዚአብሔር ነው። እያንዳንዷ ነገር ሳትበላሽ ሳትወድቅ ለእግዚአብሔር እንደዚህ ያለው አብርሃም ልጅን እንዳትሰዋው አለው። እኔ የሰው ልጅ ለኔ የሚሰዋልኝ አምላክ አይደለሁም፣ የራሴን ልጅ ለሰው የምሰዋ እግዚአብሔር ነኝ። በጉን አመጣና ፕሮቫይድ አደረገው። ከዛ እግዚአብሔርን እንዲህ አለው አብርሃም ያህዌ ያሬ ነህ አንተ የመስዋዕት በግ ታዘጋጃለህ። ከብዙ ሺህ ዓመት በኋላ እዛው ቦታ ላይ እዛው ተራራ ላይ ስሙ ተቀይሮ የሞሪያ ተራራ ድሮ ይባል ነበር፣ አሁን ቀራንዮ ተራራ ተብሎ እዛው ቦታ ላይ የጽዮኑ አለት የናዝሬቱ ኢየሱስ እንዲህ ተባለ። በዚያም ዘመን በጽዮን የመሰረትን አለት አኖራለሁ፣ በእርሱ የሚያምን አያፍርም። እርሱን የሚታመን የማያፍርበት የጽዮን አለት የናዝሬቱ ኢየሱስ ሊመጣ እንዳለ። ለዚህ ነው ያላችሁ ጽዮን ስላችሁ እያወራው ያለሁት የሆነ ነገር አይደለም። በክርስቶስ ያለ ገዢነት፣ በክርስቶስ ያለ ራስ፣ በክርስቶስ ያለ በትር፣ በክርስቶስ ያለ ከፍታ እግዚአብሔር ሪስቶር ያደርግልናል። ጽዮንን መያዝ ሲዝን ነዋ። ዳዊት በ7ኛው ዓመት ተኩል ላይ ጽዮንን እንደያዘ አይ ቴል ዩ ከዚህ ዓመት ከዚህ ወር ጀምረን ጽዮንን ፕራክቲካሊ የምንይዝበት ገዢነትን የምናስመልስበት የተበላሹ ነገሮችን በአፍ ቃል የምናስተካክልበት ተቀድመናል ባልንበት ነገር ላይ እኛ ነግሰን የምንገኝበት የነገሮች ለውጥ የሚሆኑበት ኮርፖሬትሊ ኢንዲቪጁዋሊ ብዙ ነገሮች ሺፍት የሚያደርጉበት የሚፈጥኑበት ዘመን ይሆናል። ስለዚህ የጽዮን ኢምፖርታንስ ይግባችሁ። ጽዮን የሆነ ተራ ቦታ አይደለም። በእግዚአብሔር ፕሮግራም መለኮት ያየው የእግዚአብሔር ሁለተኛው ክፍል የሥላሴ የሚሞትበት፣ የእግዚአብሔር ሶስተኛው ክፍል የሥላሴ መንፈስ ቅዱስ የሚወርድበት፣ ሰማይ የሚከፈትበት፣ እግዚአብሔር የምወደው ልጄ ይህ ነው ብሎ የሚናገርበት የተመረጠ ዩኒክ ቦታ ነው። ዳዊት ዝም ብሎ አይደለም የተጋደለው። ዳዊት ለራሱ ቤተ መንግስት ሊሰራበት አይደለም የተጋደለው። ሆት ስፖት አድርጎ ከፍቶት ለኢየሱስ ክርስቶስ ሊያዘጋጀው ነው። የሚገርማችሁ ይሄ ተራራ ይሄ ጽዮን የሚባለው ክልል ሌላ ስም አለው። ከፍ ያለ ተራራ ተብሎ ሌላ ቦታ ተጠርቷል። ኤርሞኒየም ይባላል። መጽሐፍ ቅዱስ ሲናገር ወንድሞች በህብረት ቢቀመጡ ብሎ እጅግም እግዚአብሔር በዛ ይልና ከዛስ ከአርሞኒየም ተራራ እንደሚወርድ ጠል። የአርሞኒየም ተራራ ደግሞ ሌላ ስያሜ ነው። የአርሞኒየም ተራራ ማለት ኢየሱስ ክርስቶስ ራሱን ለጴጥሮስና ለዮሐንስ ለያዕቆብ የቀየረበት ቦታ ነው። ኢትስ አ ሆት ስፖት። ዳዊት አብርሃምም አይተውታል፣ ዳዊት አይቶታል። ይሄ ቦታ አለ ወሳኝ ቦታ ነው። ኢያቡሳውያንም አይተውታል። ምን እያወራው እንደሆነ ልንገራችሁ። ከዚህ ሲዝን በኋላ የአይን መከፈት ይሆናል። ማየት ይጀመራል።
መንፈሳዊ ዓለምን እየተመለከትን የተቀየረውን ክርስቶስን ትራንስፊገር ያደረገውን ክራይስትን የገነነውን ክርስቶስን እያየን በዛ ሌቭል የምንሄድበት ነገር ይሆናል። ሄሎ ታውቃላችሁ ይሄ ተራራ የኤርሞኒየም ተራራ አንድ ወቅት ላይ ኢየሱስ ክርስቶስ ፊልጶስ ቂሳሪያ የሚባል ከተማ ላይ ገብቶ የሰውን ልጅ ማን እንደሆነ ሰዎች ይሉታል ብሎ ደቀ መዛሙርቶቹን ያነጋገረበት ሰፈር ነው። አማልክቶች ሁሉ በኢየሱስ ክርስቶስ ዘመን ራሱ የሮማውያኖች አማልክቶች፣ የግሪክ አማልክቶች ከባባድ የሚባሉ አማልክቶች እና አፍሮዳይተስ እና አርጤምስ እነዚህ ከባባድ የጠረፏ ንግሥት ምናምን የሚባሉ ሎካል አድርገውት እዛ ቦታ ላይ በየቦታው ተሰይመው ነበር። ኢየሱስ በመካከላቸው እየሄደ ከደቀ መዛሙርቱ ጋር እንዲያወራ ነው። ገዢው መጥቷል። በለዓም ያየው ኮከብ ደርሷል። የትኛውም አለቃ ካሁን በኋላ አለቃ ሆኖ የማይቀርበት አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ሲለው፣ አዎ በዚህ አለት ላይ አለ ቤተ ክርስቲያኔን የገሃነም ደጆች ምን አይሉትም አይችል። እነዚህ ሁሉ የምታዩዋቸው አማልክቶች ይዋረዳሉ። አንድ ብቸኛ አማልክት ብቻ አምላክ ይኖራል፣ ስሙ ክርስቶስ። ምን ልላችሁ ነው? ጽዮንን እንያዝ ስላችሁ የሆነ ፍልስፍና የሆነ ምናምን ተረት አይደለም። በክርስቶስ ኢየሱስ ያለ የኃይል በትር አለ አሁንም በዚህ ዘመን የሚሰራ። ስለዚህ ይሄ ጽዮንን ለመያዝ ዳዊት ሲወጣ ምክንያታዊ የሆነበት ምክንያት ያ ቦታ እግዚአብሔር የመረጠው የቃሉ ትርጉም ራሱ ከፍ ከፍ ማለት ምን ማለት ነው? ጽዮን የሚለው በነገራችን ላይ በዕብራይስጥ ጽዮን የቃሉ ትርጉም አውላ የሚል ቃል ነው። በአረብኛ ሳሚያ ይባላል። ከፍ ከፍ ማለት ለምን መሰላችሁ ይህን ቃል የተጠቀምኩት? የዛሬ 3 ሳምንት አካባቢ ዱባይ ላይ እያመለክን እያለ አፖስትል ሄኖክ ሊያገለግለን ቆሞ እያለ ሳሚያ ትርጉሙ ምንድን ነው አልኩት እና ከዛ ጉግል እዛው ከፍቼ ህዝብ እያመለከ ከፍቼ በአረብኛ ምንድን ነው ስል ከፍ ከፍ ማለት ከዛ አልገባኝም፣ ግን መልእክቱን መናገር ስላለብኝ ከአፖስትል ሄኖክ ወሰድኩና ማይኩን ተቀበልኩትና አንድ ጊዜ ስሙኝ፣ እግዚአብሔር እንደዚህ ይለናል፣ ሲዝን እየተለወጠ ነው፣ ከፍ ከፍ የምንልበት ሳሚያ ይሆናል አልኩኝ። ከዛ መጨረሻ ላይ እቤት መጥቼ እግዚአብሔር ወይ ይሄንን ነገር ከፍ ማለት የተባረከ የተመሰገነ ባለብዙ ሞገስ ምናም ማለት ነው ትርጉሙ። ይሄ ነገር ምንድነው ብዬ ሄጄ ሳጠና የጽዮን ትርጉም ምን ማለት እንደሆነ ታውቃለች? ከፍ ከፍ ማለት የላይኛውን ቦታ መውሰድ፣ የጫፉን ስፍራ መያዝ ማለት ነው። እኔ አሁን ይወላችሁ ያወራው ያለሁት የሆነ ነገር አስተካክቼ አይደለም። መንፈስ ቅዱስ ሲዝኑን ሊቀይር እንደሚንቀሳቀስ ተናግሮኛል። 7 ዓመት ተኩላችን እንደሆነ ታውቃላችሁ። ሄሎ ዱ ዩ ኖው በኢትዮጵያ ላይ 7 ዓመት ተኩል እንደሆነ? አይ ቴል ዩ አይ ፕሮፌሳይ እግዚአብሔር ከዚህ በኋላ የከፍታ ወራቶችን ፈጥኖ ማምጣት ይጀምራል። እንግዶች የሆናችሁ ሰዎች ግድ የለም ለእናንተ ኢንዲቪጁዋሊ ተጠቀሙበት። እኛ ግን የምንሄድበት ሲዝን አለ። ጽዮንን መያዝ ያልኩበት ምክንያት ይሄ ነው። ከዚህ በኋላ ከአፌ እስቲ በሉ ስንፍና አይወጣም፣ ከንቱነት አልናገርም፣ ሽንፈት አልናገርም፣ ቀደሙኝ አልልም፣ እኔ ብቻዬን ቀረው አልልም፣ ከሰርኩ አልልም፣ ወደ ኋላ ሆንኩ አልልም፣ ትተኸኛል አልልም። እንዲህ አይነት ነገር የግርጌ ወሬ ነው። የላይኛው ወሬ ግን ከፍ ያለ ነው። ላይ ግን የሚወራው ይታየኛል፣ አየዋለሁ፣ ይመጣል፣ አሸንፋለሁ፣ እገዛለሁ፣ እሰፋለሁ፣ የሚታየኝ ነገር አለ። ሊስን በዚህ እንዝጋ። ኔክስት ዊክ ስለምቀጥል ዘጸአት ላይ እንሂድና ምዕራፍ 3 ቁጥር 12 ሙሴ ከእግዚአብሔር ጋር እየተነጋገረ ነው። እግዚአብሔርን አየው፣ ማያውቀውን እግዚአብሔርን ተዋወቀው፣ የእግዚአብሔርን ክብር አየ፣ የኃይሉን ብርታት አየ፣ በትሩ ወደ እባብ ከእባብ ወደ በትር ሲቀየር አየ፣ እጁን ለምጽ ሲይዘው ሲፈወስ አየ፣ እግዚአብሔር ታላቅ እንደሆነ አየ። ይሄ በትር ውሃን ደም እንደሚያደርግ እንደገናም ደምን ወደ ውሃ እንደሚመልስ በጣም ትልቅ ነገር እንዳለው እግዚአብሔር አየ። አምላክነቱን ከነገረው በኋላ ቁጥር 11 ላይ ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልን ልጆች ከግብፅ የማወጣ እኔ ማን ነኝ አለው። እርሱም በእውነት እኔ ከአንተ ጋር
እኔም እንደላኩ ምልክቱ እሺ ሕዝቡን ከግብፅ ባወጣህ ጊዜ በዚህ ተራራ ላይ ለእግዚአብሔር ምን ትላላችሁ አለው? ትገዛላችሁ አለው። ከዛ እግዚአብሔር ሙሴን ሕዝቡን ካወጣ በኋላ መጽሐፍ ቅዱስ ምዕራፍ 19 ላይ ሂዱልኝ። ሕዝቡን ካወጣው በኋላ እግዚአብሔር ወደ አለው ተራራ መጡ። ምዕራፍ 19 ቁጥር 3 ሙሴም ወደ እግዚአብሔር ዘንድ እግዚአብሔርን በተራራው ጠርቶ አለው። አሁን ሙሴ ማጋር ወጣ እግዚአብሔር ጋር። ከዛ በኋላ ቁጥር 9ን አንብቡት። እግዚአብሔርም ሙሴን ካንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑ እኔ በከባድ ደመና እመጣልሃለሁ አለው። ከዛ ወረታችን እንድንወርድ ይፈልጋሉ። ቁጥር 16 እንዲህም ሆነ በስንተኛው ቀን? ሶስተኛ ውስጥ ይበሉልኝ። ይሄ ሶስተኛ ቀን የተራራ ሚስጥር አለበት። ለሶስት ቀን ምን በሉ አላቸው? ራሳችሁን ቀድሱ ተዘጋጁ አላቸው። አብርሃም ስንት ቀን ሄደ? ኢየሱስ ስንት ቀን ሄደ? በሶስተኛው ቀን የተራራ ኤክስፒሪየንስ መንገዱ የሶስቱ ቀን መንገድ ነው። which is የክርስቶስ ኢየሱስ ፍጹም ስራ። በክርስቶስ ፍጹም ስራ ላይ ሰው ኤክሰለንት የሆነ አንደርስታንዲንግ ሲኖረው ተራራውን መያዝ ይጀምራል። ምን ማለት ነው? የክርስቶስ ቤዛነት ሲገባው፣ ክርስቶስ ምን እንዳደረገ ሲገባው፣ በክርስቶስ የተፈጸመው ስራ ሲገባው፣ በመገረፉ፣ በመቁሰሉ፣ በደሙ፣ በመሞቱ፣ በመቀበሩ፣ በመነሳቱ ሰው ራሱን በዚህ እውቀት ሳቹሬት ማድረግ ሲጀምር ተራራውን እየወጣው ነው። ከዛ በኋላ እንደዚህ ይላል፣ እንዲህም ሆነ በሶስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ ከባድም ደመና እጅግም የበረታ የቀንደ መለከት ድምፅ በተራራው ላይ፣ በሰፈሩም የነበሩት ሕዝብ ሁሉ ተንቀጠቀጡ። ሙሴም ሕዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር እስቲ አጠገባችሁ እንድገመው። ይሄንን ባለፈውን ብያቸው ከሰፈር ወጣለሁ በሉ እስቲ በሉት። ከሰፈር ወጣለሁ በሉት። ሰፈር እለቃለሁ በሉት። የሰፈር ጨዋታ እለቃለሁ። የቲክቶክ ጨዋታ እለቃለሁ። የዩቲዩብ ወሬ እለቃለሁ። የዜና ጨዋታ እለቃለሁ። ከሰፈር እለቃለሁ። ሃይማኖት እለቃለሁ። እግዚአብሔር የሌለበት ፍሬ ከርሲ ነገር እለቃለሁ። የሆነ ጊዜን በአቦል ከዛ በኋላ ደግሞ በምንድነው ሁለተኛው ቡና ምንድነው የሚባለው? ቶና። ከዛ በኋላ ሶስተኛው እያልኩኝ ጊዜን አላጠፋም። ከሰፈር ወጣለሁ። ሄሎ አጠገባችሁ ያለውን ሰው በሉት ቡና አቁሚ በሏት። አንደኛ ሁለተኛ ሶስተኛ ያልሽ ጊዜ አታጥፊ። አንደኛ በቂ ነው፣ ሁለተኛና ሶስተኛ ለጸሎት ነው። ሰው ህይወቱን መቀየር አለበት። ከሰፈር የወጣ ሰው ተራራው ላይ ይወጣል። ከሰፈር ምን አላቸው ነው የሚለው? አወጣቸው። ሰፈር ያለው ወሬ አንተ ይገርማል። ግብጽ የነበረ ሽንኩርት፣ ግብጽ የነበረ ምናምን ነው ሰፈር። ከሰፈር ሲወጡ ግን የሚታያቸው ነጎድጓድ ነው። ከሰፈር ሲወጡ የእግዚአብሔር ድምጽ፣ የእግዚአብሔር ኃይል፣ የመላእክቶች አብሮና የቀንደ መለከት ድምጽ፣ ነጎድጓድ የሆነ ነገር ሰፈር ግን ሲቀመጡ እኔ ግን የሚለው እኛ ግን ጌታን ከተቀበልን ምን አገኘን? ግን ቆይ ጌታን ብለን ምን መጣ? ጌታን ብለን ወደ ኋላ ቀረን። እግዚአብሔርን ታምነን እንዲህ አይነት ጨዋታ ላይ አልውልም። ያመንኩትን አውቃለሁ። ባያድነኝ እንኳን በመንገዴ ላይ ሆኜ ምን እለዋለሁ? እጠብቀዋለሁ። የሚቤዠኝ ሕያው እንደሆነ እንደሚመጣ በዓይኖቼ እንደምመለከተው ራሴው እንደማየው ይሄ ቁርበቴ እንደሚፈወስ የተቸገርኩበት ችግር እንደሚልቅ ፈተና የሆነብኝን እንደማልፈው የሚበልጥ ክብር እንዳላውቃለሁ። ቤዛዬን ብቻ አውጃለሁ። ቤዛዬን ብቻ ዘምረዋለሁ። ቤዛዬን ብቻ እኔ ከፍ አደርጋለሁ። ከሰፈር ወጣለሁ። ከሰፈር የሚወጣ ያስፈልጋል። እሁድ አይደለም። ከሰኞ እስከ ሰኞ ድረስ ከሰፈር የሚወጣ ሁሌ ከሰፈር የሚወጣ አሜን። ተራ ነገር ሲነገር አብሮ የማያወራ አሜን። እስቲ አጠገባቸው ያለውን ሰው ስንፍናን አልሰማም በሉት። ዊ ዲክሌር ኢት። ዱባይ ላይ ዲክሌር አድርገናል። ዊ ዲክሌር ኢት። እንደውም ልንገራቸው አይደለ አልፌ ከዛ እንዲያልኩኝ እኔ አገልግዬ ከወጣው በኋላ አልኳቸው ከዚህ ቤት ስትወጡ ወሬ ምናምን አልፈልግም። ሁላችሁም ወደ ቤት ሄዳችሁ እንድጸልዩ። ይሄ የሚያወርድ ወሬ፣ ፌዝ፣ ቧልት፣ ቀልድ፣ ጨዋታ አግኝታችሁኛል። እንዴት ሰው በነሰይፉ በነምናምን ይደነቃል በመንፈስ ቅዱስ እንደመደነቅ? እንዴት ሰው በድራማ ይደነቃል በመንፈስ ቅዱስ እንደመደነቅ?
እንዴት ሰው የኢትዮጵያ አክትረሶችን እንትናና እያለ ፎቶአቸውን እያገላበጠ እያየ ጊዜ ያጠፋል በመንፈስ ቅዱስ እንደመደነቅ። አይ ቴል ዩ በኢየሱስ ክርስቶስ ስም የኛ ሴሌብሪቲ ክርስቶስ ይሆናል። የኛ ሴሌብሪቲ የመስቀሉ ቃል ይሆናል። የመስቀሉ ስራ ሴሌብሪቲያችን ይሆናል። አንድ አዲስ ትውልድ ይነሳል። ምክንያቱም እግዚአብሔር ሕዝቡን እንዲበዘበዝ የሆነበትን ነገር እያሳየኝ ነው። ኢያቡስ የሚፈልገው በምድር ላይ ምድራዊ እንድንሆን፣ ተራ እንድንሆን፣ በፌስቡክ ላይ፣ በቲክቶክ ላይ፣ በዩቲዩብ ላይ እንድናልቅ፣ መረጃ ከነሱ እንድንቀበል፣ እንድንደነግጥ፣ እንድንፈራ ከሰፈር አወጣቸው። ለምን ሲባል ሙሴ የፈለገው አንድ ነገር አለ። እናንተ ጋር ከመምጣቴ በፊት እግዚአብሔርን እዚህ ቦታ ላይ ተገናኝቻለሁ። የዚህ ተራራ ቦታ መገለጥ ኃይለኛ ነው፣ እናንተም ብትገቡበት ብሎ። ግን በጣም የሚገርማችሁ እሱ ይዟቸው የወጣው ቦታ የሲና ተራራ ነው። መጽሐፍ ታዲያ ሲነግረን የዕብራውያን ጸሐፊ ግን ስሙን ቀየረው። እነሱ ከሰፈር የወጡት ሲና ተራራ ጋር ነው። ሲና ተራራ ላይ እግዚአብሔርን ሊያገኙት ነው። እናንተ ግን ወደሚበልጥ ተራራ ወደ ጽዮን ተራራ ደርሳቸዋል። እዛ ተራራ ላይ እንዲህ የሚባል አለ። የእግዚአብሔር ከተማ ትባላለች። ድሮ የዳዊት ከተማ ነች፣ አሁን የእግዚአብሔር ከተማ ሆናለች። አሁን የእግዚአብሔር ከተማ ተብላለች። ድሮ የዳዊት ከተማ ናት፣ ኢየሩሳሌም ትባል ነበር። አሁን ግን ሰማያዊቱ ኢየሩሳሌም ተብላለች። አሁን እቺ ተራራ ላይ እግዚአብሔር ገዢ ነው። ድሮ ዳዊት ነበር ገዢ፣ አሁን ግን ገዢ እግዚአብሔር ነው። የሁሉ ዳኛ የሆነ እግዚአብሔር ያለባት ይልና ከዛ በኋላ ድሮ የነበሩት ዳዊትና ልጆቹ ናቸው። አሁን ግን በእልፍ አላፋት የደስታ ማህበረሰብ በመላእክቶች ተሞልታለች። እናንተ ወደዚህ ተራራ ደርሳችኋል አለ። ከዛ ደግሞ አሁን አለ በዚያች ተራራ ላይ በጽዮን አለ የሁሉ መካከለኛ የሆነ ከሁሉ የተሻለውን የሚያወራ አዲስ ጠበቃ፣ አዲስ አማላጅ፣ አዲስ ሊቀ ካህን የናዝሬቱ ኢየሱስ አለ። ዳኛው እግዚአብሔር አብ ነው። ጠበቃው ካህኑ የናዝሬቱ ኢየሱስ ነው። ደግሞ የሚጮህ የተሻለ ድምፅ አለ። የአቤል አይነት ደም አይደለም፣ የክርስቶስ ደም አለ። ማንም ወደዚህ ደም ሲመጣ ከኃጢአቱ ይታጠባል፣ መግባት ወደሚችልበት የጽድቅ መንፈስ ይገናኘዋል። ማንም ደክሞ ቢሆን ይሄ ደም ያበረተዋል። ማንም ደክሞ ቢሆን በድካማችን ሊራራልን የሚችል ታላቅ ሊቀ ካህን አለን። ከአብ ዘንድ የሆነ ጠበቃ አለን። ወደ ጽዮን ተራራ ስንገባ ጠበቃው ይጠብቀናል። ወደ ጽዮን ተራራ ስንገባ በደስታ የተሰበሰቡ እልፍ አላፍ መላእክቶች እኛን ሊያገለግሉ፣ ሊሰሩልን፣ ሊታዘዙን፣ የእግዚአብሔርን ፕሮግራም ሊፈጽሙልን ተሰብስበው ይጠብቁናል። እልፍ አላፋት መላእክቶች አሉ፣ በደስታ ተሰብስበው እኛን ይጠብቃሉ። ከዛ እንደገና ደግሞ ፍጹማን የሆኑ ጻድቃን መንፈሶች አሉ። እነ አብርሃም እነ ይስሐቅ ቀድመው ገብተዋል። እዛ ቦታ ላይ ሕያው ሆኖ ተቀምጠዋል። እንደዚህ ይላሉ፣ ውጡ፣ ወደ ተራራው ውጡ። አጠገባቸው ያለውን ሰው መድረስ አንድ ነው፣ መውጣት ሌላ ነው በሉት። መድረስ አንድ ነው፣ መውጣት ሌላ ነው። ደርሰው ያልወጡ ነበሩ። ተራራው ጋር ደርሰው መጽሐፍ ታዲያ ሲናገር እንዲህ ይላል፣ ከሙሴ ጋር የወጡት ተራራው ጋር ደረሱ። ሙሴ ብቻውን ከኢያሱ ጋር ወጣ ነው የሚለው። አሁን ግን እንዲህ አይሆንብንም። ደርሰን ከታች አንቀመጥም። እኛ ሁላችን እንወጣለን። ሙሴ ብቻ አይደለም የሚወጣው፣ ሁላችንም እንወጣለን። ወደ ጽዮን ተራራ እንወጣለን። ወደ ከፍታው እንወጣለን። ወደ መንፈስ ቅዱስ ህብረት እንገባለን። በአምልኮ በጸሎት እግዚአብሔርን በመታዘዝ ኮንሸስ በመሆን ቤዛችንን በማወጅ ደሙን በማወጅ ከእግዚአብሔር መላእክቶች ጋር በመንፈስ ቅዱስ መገኘት እንገሰግሳለን። በልሳን እየጸለይን እየማለድን እየጾምን ተራራው ላይ እንወጣለን። መጨረሻ የምናውቀው ነገር አለ። ተራራው ላይ በወጣን ጊዜ አት ሰሚት there are few የሆኑ ሜምበርስ ይጠብቁናል። ጫፍ ላይ ስንደርስ በዙፋኑ ላይ የተቀመጠ ዳኛ ይጠብቀናል። ላይ ስንደርስ መካከለኛ የሆነ ጠበቃ የተሰየመ ኢየሱስ ይጠብቀናል። አሜንና አዎ የተደረገ ኢየሱስ ይጠብቀናል። የምንናገረው ነገር ሁሉ እሺ እንዲባል ስለኛ የሚማልድ ኢየሱስ ይጠብቀናል። አሁን
እግዚአብሔር እንዲህ እያለ ይመስለኛል፣ ተራራው ላይ መድረሳችሁን ብቻ ማውራት አቁሙና ተራራው ላይ መውጣት ጀምሩ። ስታርት ቱ ክላይምብ አፕ፣ አሴንድ ማድረግ ጀምሩ። በዚያ ክብር አለ፣ በዚያ ሞገስ አለ፣ በዚያ ድል አለ፣ በዚያ የገዢነት በትር አለ። መጽሐፍ ሲናገር ጌታ ጌታዬን እነሆ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለውና እግዚአብሔር ከጽዮን የኃይልን በትር ይልክልሃል። በጠላቶች መካከል ግዛ። የኃይል በትር ጽዮን ላይ አለ። ለሚያምን ሰው እኔም ጽዮንን እወጣባታለሁ፣ እኔም በክርስቶስ ወደ ተሰራልኝ አዋጅ እሸጋገራለሁ፣ በክርስቶስ የሆነልኝን አያለሁ፣ እኔም ከክርስቶስ ጋር አብሬ ገዛለሁ፣ በአባቱ ቀኝ እንደተቀመጠ ተቀምጫለሁ፣ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርኬያለሁ። እርግማን በእኔ ላይ ሰራ፣ ፍጹም በረከት ፍጹምም ስጦታ ከብርሃናት አባት ከእግዚአብሔር ለእኔ ተሰጥቶኛል። የበረከት ልጅ ነኝ። በክርስቶስ ተባርኬያለሁ፣ በክርስቶስ ተቀድሻለሁ፣ በክርስቶስ ከብሬያለሁ፣ በክርስቶስ ከፍ ብያለሁ፣ በክርስቶስ ተቀብቻለሁ፣ ከክርስቶስ ጋር ወራሽ ተደርጌያለሁ፣ ከክርስቶስ ጋር የበኩራት መንፈስ ውስጥ ገብቻለሁ፣ የበኩራት ማህበር ተደርጌያለሁ። ለበኩር የሚገባው ሁሉ ለኔ ነው። አልወርድም። ትሪት ያለው ሕይወት ሲቀምሱት ጣፈጠ፣ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ስደክም ያበረታኝ፣ ሳዝን ስደክም